መታል ወደዩ አለ አጥቻለሁ። በጣም ነው አባኩሽ። ኧረ አይደለም እቴ እኮ እራት አስቀምጪለት ብለን አስቀምጪለት ልወጣ ነው። ራሱን አይደል እንዲወደድኩት አልገባኝም። ይኸው ምን እያደረክ ነው? እስቲ ዝም በይ። ይሄንን መሽኮርማም ተይና ማንም ሳለ በነፃነት የፈለግነውን ነገር ማድረግ እንችላለን። ልቀቀኝ። ዝም በይ። ማትለቀኝ እኮ ነው። ውርድ ከራስሽ። ባለቅሽስ ምን ታመጫለሽ? ዝም በይ። እሺ ልቀቀኝ። ምን አባሽ ያርሽ? ከዚህ በኋላ አርፈህ ማትቀመጥ ከሆነ ውርድ ከራስሽ። ማለት ለዚህ ስራሽ ዋጋሽን የምሰጥሽ እንዴ ምንድን ነው አለም? ምኑትይ? የምን ድምፅ ነው የምሰማው? አረ ምንም አይነት ድምፅ አልሰማሽም። ምንም ጩኸት የለም። አረ ተይ፣ በደንብ ሰምቻለሁ። አይ ምንም፣ እኔ ለየው ብራት አቅርቤለት እየወጣኝ ነው። በቃ ወይ እዩ መጥቷል እንዴ? አዎ መጥቷል። እቴ ክፍሉ ነው ያለው። አንቺ እስኪ ቀና ብለሽኝ። ምንድነው እቴ? ምን ተፈጠረ? አንቺ ምን ያርበተብትሻል? መቼም ከዮብ ጋራ ሌላ ነገር ምንም አላሰብሽም አይደል? እንዴ ምን አስባለሁ? እሱን እንኳን ተይው። የዘንድሮ ሴቶች ምን እንደምታስቡ ጠንቅቄ ያውቀዋለሁ። ይኸውልሽ ሰምኛለሽ፣ እኔ አንቺን እዚህ ቤት ያስጠጋውሽ የዛች የልብ ጓደኛዬ ልጅ ስለሆንሽ ብቻና ብቻ ነው። አውቃለሁ እቴ፣ በደንብ አውቃለሁ። ደግሞ እኔ ምንም አላሰብኩኝም። ይኸውልሽ ላንቺም ቢሆን የሚጠቅምሽ የማታ ትምህርትሽን ተምረሽ እናትሽን ብታግዣት ብትጠቅሚያት ነው ይሻልሽ። ይኸውልሽ እንግዲህ ስለዚህ ደግሞ እዚህ ቤት ውስጥ አንገትሽን ደፍተሽ ብትኖሪ ነው የሚጠቅምሽም ጥሩም ላንቺ እሱ ነው። አዎ እቴ፣ እኔም አንቺ እንዳልሽው ነው የማስበው። በአግባቡ ትምህርቴን ተምሬ እናቴን ማገዝ ብቻ ነው የምፈልገው። ሌላ ምንም ነገር አላስብም። አዎ ይኸውልሽ የማታ ትምህርትም ስትማሪ አንቺም እንደ ሌሎች ሴቶች ራስሽን አይተሽ መጥፎ ነገር እንዳታደርጊ ነው። ይኸውልሽ እኔ ደግሞ አሁን እንደዚህ ስላልኩሽ እንዳትቀየሚኝ። እኔ እኮ አውቃቸዋለሁ። ወይ ከቤቱ ባለቤት ልጅ ጋር ወይ ከዘመድ ጋር ጠጋ ትሉና ትለጣጠፉና ካረገዛችሁ በኋላ ካላገባኸኝ ሞቼ እገኛለሁ ትላላችሁ። ኧረ እቴ እኔ እንደዛ አላሰብኩኝም። እንደዛ ባታስቢ ነው የሚሻልሽ። እኔ ትዕግስት እንደሆንኩኝ ይኸውልሽ በዘሬ እንክርዳድ አላስገባ። ከማይመጥነን ሰው ጋር አብረን አንሆንም። ደግሞ ታውቂያለሽ አንቺ አይደለ የዛች የምወዳት የልብ ጓደኛዬ ልጅ ብትሆኝም ይኸው ቦታሽን እንዳትረሺ። የዚህ ቤት አገልጋይ ነሽ። አዎ ልክ ነሽ። ቦታዬን መርሳት የለብኝም። ግን አንቺን ለእኔም ለእናቴም ላደረግሽልን ነገር በጣም ነው የማመሰግነው። ፈጣሪ አብዝቶ ይባርክሽ። ሌላ ምንም የምለው ነገር የለኝም። በይ አሁን ወደ ስራሽ ተመለሺ። እሺ የኔ ልጅ። አቤት አክስቴ። ክፈትልኝ እንጂ። አክስቴ ልከፍትልሽ አልችልም። ለምን? ምን ማለት ነው? አክስቴ ዛሬ ቀኑ ሙሉ ስሰራ ነበር ያልኩት። በጣም ደክሞኛል። በደንብ ማረፍ የምፈልገው እባክሽን ተይኝ ብቻዬን። እሺ ራትህን ብላ። አክስቴ እባክሽን አትረብሽኝ፣ ደክሞኛል። እሺ በቃ ይቅርታ። ደህና ደር። እሺ ደህና ደር። እንዳትጠጋኝ። ይቅርታ አለም፣ አስደነግጥኩሽ እንዴ? በጣም ያስደነገጥከኝ ናውድ። ይቅርታ ግን አንተ አልመሰልከኝም። አረ እኔ ይቅርታ በጣም በእውነት እንደዚህ ትደነግጫለሽ ብዬ አላሰብኩም ነበር። አረ በፍጹም አንተ አይደለም ያስደነገጥከኝ፣ የሆነ ሀሳብ ውስጥ ሆኜ ነበር። በቃ አሁን አንቺ ቢሊዮን አስቀምጭና ታደጋጊ። እሺ በጣም ይቅርታ። ደንግጬ አንተን ማስደነገጥኩ አይደል? አይ እኔ አልደነገጥኩም፣ ግን አንቺ ምን አይነት መጥፎ ነገር ቢያጋጥምሽ ነው እንደዚህ የደነገጥሽው? ምን መጥፎ ነገር አልገጠመኝም። እንዲሁ ዝም ብዬ ሌላ ሀሳብ ውስጥ ስለነበርኩ ነው። ተይ እንጂ አለም፣ እኔ ለመሸወዳት ሞክሪ። ይልቅ መደባበቁን ተውና ምን እንደተፈጠረ በግልጽ ንገሪ። እንዴ ምን ተፈጠረ? ታውቆሻል? እንዳትጠገኝ ብለሽ እኮ ነው ጮሽ።
እሱማ ስለዚህ የሆነ ሰው በጣም እያስፈራራሽ ነው እያስጨነቀሽ ነው ማለት ነው። በእውነት ነው ምንም ነገር የለም። ካንተ ምን ልደብቅ እችላለሁ? ቢኖር እንኳን አልደብቅም። እንደሱ ከሆነሽ ግን አንድ ነገር ቃል ግቢልኝ። ምን ብዬ ቃል ልግባለሁ? ምንም ነገር ቢፈጠር ናኦድሙት እነግርሃለሁ ብለሽ ቃል ግቢልኝ። ናኦድሙት ቃል ገባለሁ። የኔ እማ እኔ ምለው በዚህ ሰዓት እዚህ ምን ትሰራለህ? ስፖርት አልነበርክም እንዴ? በስፖርትም ያው ቀል የለም እማዬ። አሁን እኮ ከዛ መጥቼ በረዶ አጥቼ ልገዛ ልወጣ ስል መጣሹ። እንዴ አንተ ለምንድን ነው የምትሄደው? ለእሷ ነግራት እሷ አትሄድልህም እንዴ? አሁን ለእኔ ስነግረኝ የመጣሽው? ዝም በይ አንቺን ያናገረሽ የለም። ያወራሁት ከልጄ ጋር ነው። መልስልኝ አንተ። ነገርኩሽ እማዬ፣ የለም ብላኝ ልገዛ ልወጣ ልሄድ ነበር። ምን ነው ለምን ተናደድሽ? አልተናደድኩም የኔ ልጅ። የተናደድኩ መስላለሁ? አው ትመስያለሽ ግን እሺ በቃ አሁን እሷ ትሄድልሃለች። እሺ ሌላው ነገር ደግሞ ምንም ነገር ስትፈልግ ማዘዝ እንጂ እዚህ ከሷ ጋር እንደዚህ መቀራረብ መተሻሸት ምናምን የለብህም። ለምን እማዬ? ይሄ ምን ጥያቄ አለ? ወንድ ልጅ ኮስተር ሲል ነው የሚያምርበት። እንዴ እማዬ ይሄ ነገር አልቀርም እንዴ? በሉ በቃ እኔ ልሂድ። ነበር ስታርጊ ነው ያየው። ምን አደረኩኝ እቴ? እኔ ምን አደረኩ? አንቺ ፈጣጣ ልጄ ላይ ስትጠመጠሚበት አላየውሽ? እቴ አንቺ እኮ እንዳሰብሽው አይደለም። እኔ ምንድን ነው ያሰብኩት? እስኪ ንገሪኛ። ዝግ አንቺ ተናገሪ እንጂ እቴ። እኔ እንደሱ ለማለት ፈልጌ ሳይሆን እኔና ናኦድ አንቺ እንዳሰብሽው አይነት ግንኙነት የለንም። አረ እኔ ምንድን ነው ያሰብኩት? ንገሪኛ እስኪ። ምን ይዘጋሻል? ተናገሪ። አረ የኔ ልጅ ከእንዳንቺ አይነቷ ደደብ ጋራ የሚልከሰከስ ልጅ ነው የሚመስልሽ? ይኸውልሽ ሰበብ አስባብ እየፈለግሽ ልጄ ላይ እንድትለጣጠፊበት አልፈልግም። ሰምኛለሽ? አረ እንደሱ አላሰብኩኝም። ደግሞ እኮ ናኦድ እኔን ልክ እንደ እህቱ ነው የሚያይ። አረ እባክሽ ማን በወለደ ነው አንቺና እሱ ወንድምናት የምትሆኑ? ትሰምኛለሽ? እዚህ ቤት ያለሽው ለዛች ለእናትሽ ውለታ ብዬ ነው እዚህ ቤት ያስቀመጥኩሽ እንጂ ይኸውልሽ አላቅምሽ አትንጠራሪ። እሺ ሰምኛለሽ? አንቺ እዚህ ቤት ያለሽው ለዛች ለሚስኪን እናትሽ ውለታ ስላለብኝ ነው። በዛ በተረገመች ቀን ከባሌ ጋር ተጣልቼ ራሴን ላጠፋ ስወስን ደርሳ ህይወቴን ስላዳነችኝ ነው። እሺ እባክሽን የእናቴን ስም በቃ በከንቱ አታንሽ። አንቺ ግን ይኸውልሽ የእሷ ልጅ ስለመሆንሽ ሁላ በጣም ነው የምጠራጠረው። ምን ማለት ነው እንዴ? እሷማ ኩሩ ምን አይነት ሴት ናት? ገብቶኛል በቃ። ደህና አደርክ ዮብ? ቁርስ ላምጣ እንዴ? ወይኔ ጭራሽ ደህና አደርክ ትኛለሽ እንዴ? ትላንትና ስለተፈጠረው ነገር በጣም ይቅርታ፣ ግን ደግሞ ልቀቀኝ ስለ ቢያንስ ልትለቀኝ ይገባ ነበር። ማን አባሽ ስለሆንሽ ነው አንቺ እኔን በድፍረት የምትናገሪ? ሰምኛለሽ? ትናንትና ማታ ላደረግሽው ነገር ደግሞ ዋጋ ነው ማስከፈልሽ። እኔ ማንም ሆኜ አይደለም፣ ግን ደግሞ ትላንትና ለተፈጠረው ነገር በጣም ይቅርታ እያልኩ ነው። ከዚህ በኋላም ያለ ፍላጎቴ ምንም ነገር እንድታደርግ አልፈልግም። ላስታውስሽ እንዴ አንቺ እዚህ ቤት ተራ ሰራተኛ ነሽ፣ ላይክ ጥገኛ ነገር ነሽ። እንደውም ላንቺ እንደኔ አይነት ክብር ካለው ሰው ጋር መሆንሽ ራሱ ላንቺ ትልቅ ክብር ነው። ክብሩ ይቅርብኝ፣ አልፈልግም። ለራስ ያዘው። አንድ የመጨረሻ እድል ሰጥሻለሁ። ለሱ ደግሞ ቀጥ ያለ መልስ ነው የምፈልገው። ምንድነው? ዛሬ ማታ ወደ እኔ ክፍል ትመጫለሽ። ከዛ በኋላ ያደረግሽውን ነገር እረሳልሻለሁ ማለት ነው። ነገርኩህ እኮ ዮብ፣ አትሰማኝም እንዴ? እኔ ካንተ ጋር ምንም አይነት ግንኙነት አልፈልግም። ስለዚህ በቃ ተወኝ። እንደዛ ከሆነ ደግሞ እኔ ከዚህ ቤት መንቅሬ ነው ማስወጣሽ። አዎ ልክ ነህ። እንደሱ ሳይሻል አይቀርም ለሁለታችንም። ስትፈልግ ሚስት ስትፈልግ ገረድ የምታደርጋትን ሴት እዚህ ውስጥ አስገባ። እኔም ደግሞ ጎዳና ወጥቼ ልራብ። ቆይ አንቺ ቆይ እንዴት ነው የሚያደርግሽ? ኪችን ሻይ ጥጃለሁ፣ ላምጣ። ያናገርኩሽ ወዴት ነው የምትሄጂው? ሻይ ጥጃለሁ እያልኩ እኮ ነው። የጠርሽውን ሻይ እላይሽ ላይ ነው የምደፋው። እሺ አዎ ደርሷል፣ ላምጣላችሁ። ሰዓት ግን ሄዷል። ቶሎ ይደርሳል አይደል? እሺ ቶሎ እመጣላለሁ።
ኧረ ምንም የለም። በቃ እኛ ስንፈልግ እንጠራሻለን። እሺ ምናልባት ለናውድ ውሃ ካመጣሽለት ለእኔም ጨምሪልኝ፣ ጠምቶኛል። እንዴ ይሄ ደግሞ ምን የሚሉት ትዕዛዝ ነው? ለናውድ ካመጣሽለት ለእኔም አምጪልኝ። ለአንተ ልታመጣልህ አትችልም እንዴ? እኔ እዚህ ቤት የማዘዝ መብት የለኝም እማዬ። ለዛ ነው አይደል? ማለት ምን ማለት ነው? እሺ አሁን እናመጣለሁ። ቆይ አንቺ እዩ ምን ለማለት ፈልጎ ነው? ተናገሪ እስቲ። እኔ እኮ እዚህ ቤት ተንቄ ነው ያለሁት። እኔ አንቺ የት ልጅ ስለሆንኩኝ ማንም እየታዘዘኝ አይደለም። ማለት ዓለም አንተን አትታዘዝህም? ኧረ እኔ በፍጹም አንድም ቀን እንኳን እኔ እንደዛ አድርጌ አላውቅም። ዝጊ። አንቺ ምን እያልሽ ነው? እና እሱ የውሸቱን ፈጥሮ እያወራ ነው? ኧረ እኔ እንደሱ አላልኩኝም። ትሰሚኛለሽ? ኢዮብ የእህቴ ልጅ ቢሆንም ከናውድ ለይቼ ማየው ልጅ አይደለም። እሱን አስቀየምሽ ማለት እኔን አስቀየምሽኝ ማለት ነው። ይገባሻል? አዎ ገብቶኛል። እንደዚህ አይነት ነገር ይኸውልሽ በጭራሽ እንዳይደገም ነግሬሻለሁ። በጣም ጥሩ። አሁን በውሃው አምጪለት። እዩ ግን ያወራውን ነገር እንኳን እኔም አንተም እስከምናውቃት ድረስ እኮ አለምቱት ልጅ ነች። ናውድ ልጅቷን እኮ ስለማታውቃት እኮ ነው። ብቻዋን ስትሆን እንዴት እንደሚያረጋት እኔ እንጃ። እኔ እስከማውቃት ድረስ ጥሩ ጸባይ ያላት። በቃ ስለዚህ ልጅ ከዚህ በላይ ማውራት አያስፈልግም። አሁን ርዕስ ቀይሩ። በቃ እኔ እጄ ልታጠብ። አንቺ አቤት። እስኪ የሚጠጣው ነገር አንቺ ተይው ነው አልፈልግም። እሺ ቆይ ይሄንን ነው የምትፈልጊው? ምኑ? ይኸውልሽ አሁን ምን ማድረግ እንደምችል በደንብ ያወቅሽ ይመስለኛል። ካንተ በፊት ቀድሜ አውቀዋለሁ። እኔ እንደፈለክ መጉዳት ትችላለህ። ካወቅሽ ታዲያ ለምንድን ነው ስነ ስርዓት ይዘሽ ማትኖሪው? ለምንድን ነው የጠየኩሽ ነገር ማታረጊው? ይኸውልህ እዩ፣ አንተ እንደፈለክ ማድረግ እንደምችል በደንብ አውቃለሁ። ግን ደግሞ እኔ እንደዛ ማድረግ አልችልም። ለምን ሲባል? ስለማይሆን ነው። እኔ ኢዮብ ከፈለኩ ምንም አይሆን ነገር የለም። እሱን ደግሞ በደንብ ታውቂያለሽ። ይኸውልህ እዩ፣ በከተማው ላይ ብዙ ቆነጃጅ ሴቶች አሉ አይደለ? ለምን እነሱ ጋር አትሄድም? እኔ አንቺን ብቻ ነው ፈልገው። አለቀ። ቆይ እኔ ካልፈለኩስ? እኔ እፈልጋለሁ። እኔ ከፈለኩ ደግሞ የማይሆን ነገር እንደሌለ በደንብ ታውቂያለሽ። በተስማሚ ነው የሚሻልሽ። እኔ የምልህ ናውድ አንድ ጥያቄ መጠየቅ ትችላለህ? ምንድን ነው? ትችላለህ። ዓለምን ግን ለምንድን ነው ይሄን ያህል ሽንጥን ገትረህ የምትከራከርላት? አልገባኝም። እንዴት እንደዚህ ልትለኝ ቻልክ? ምን ላድርግ ናውድ? ነገረ ስራውን ሳይ እኮ አላምር ብሎኝ እኮ ለምን ተናገራችኋት፣ ለምን ተቆጣችኋት እያልክ እኮ ያዙኝ ልቀቁ እያልክ እኮ ነው ያለው። አልገባኝም። ትክክለኛውን ነገር ለመናገር አንድ ሰው ማፍቀር ወይ መውደድ አለብኝ እንዴ? እዮባ መቼም ለሰራተኛ አዝና አይደለም አይደል? እዮባ እሷ ሰራተኛ አይደለችም፣ ቤተሰባችን ናት። ደግሞ ሰራተኛ ናት ብንል ራሱ ቆይ ሰራተኛ ሰው አይደለም ያለው ማለት ነው። ይኸውልህ እኔ እንደሱ የሚል ነገር አልወጣኝ። ለማንኛውም ምን ያየሁትን የተናገርኩት ጥያቄ ወዳታል ከሆነ በጣም ወዳትና ማከብራት እህቴ ነች። ቆይ ግን አንተ እንዳልካት ወድጃት ቢሆን ምን ችግር አለ? ምንም ችግር የለውም ማለት አልገባኝም። ቆይ አልገባኝም። ፍቅር ሲይዝ ከቤት ሰራተኛ፣ ከነጋዴ፣ ከመንግስት ሰራተኛ ብሎ ነው እንደሚይዝ አይደለም። ስለዚህ ፍቅር መርጦ ይዘ እሱስ ልክ ነው። ለማንኛውም የሷ ነገር ግዳይ ስተ ያው ምናልባት ስራ በዝቶባት ደክሞት ምናምን አናግራ ነው ይችላል። እንደዛማ ሴት ብትሆን እኮ ረዳት ነበር። ግን ልጅቷ የለየላት አስመሳይ ናት። ይኸውልህ ናውድ ምንም አይነት ስነ ስርዓት የላትም። ሰው ሲኖርና ሳይኖር የምታሳየው ባህሪ ጭራሽ የማይገናኝ ባህሪ ነው። የምርህ ነው? ይኸውልህ እዩ አንተ ሰው ሲነግርህ ስለማታምን ነው። አንድ ቀን ቀን ጥሏት ስትመናቀር ይዛን ይታያታል። እሺ በቃ አሁን ሰዓት ሄድብን እንሂድ። አንቺ ምን እየሰራሽ ነው? እየጠረኩኝ ነው። አይኔ ያየውን ነገር አትንገሪኝ። የጠየቅኩሽን ብቻ መልሽ። መቼ የሰበርሽ ብርጭቆ ነው?
ትላንትና ማታ ላይ የብራስ ሳቀርብለት አብሬ ውሃ ሰጥቼው ነበርና አሁን ክፍሉን ላጸዳው ስል ወድቆ ተሰበረብኝ። አንቺ ግን ምን አይነት ልጅ ነሽ? በጣም ይቅርታ ሳላስበው ነው የተሰበረብኝ። አከርካሪሽ ይሰበር። ዝጊ። ደግሞ መልስ ትሰጠኛለች እንዴ? በጣም ይቅርታ። አንቺ የምን ይቅርታ ነው? ያንቺ ልብ ከጎረምሳ ጋር ከወጣ የኔ ዕቃ ተሰብሮ ማለቅ አለበት? እስከ ዛሬ ድረስ ዝም አልኩሽ። እሺ ለቅባትና ከአንዳንድ ነገር መግዣ ብለሽ ከምትሰጪው ላይ እገዛልሻለሁ። አትናደጂብኝ። አትናደጂ። የልብሽን ካደረግሽ በኋላ አዛኝ ቅቤ አንጓች። አንቺ አስመሳይ ነሽ። እሺ ምን አይነት ሆነ የጣለብኝ? ባካችሁ አቃጥላ ልትደፋኝ ነው ወይ? ምን ሆና ነው እስካሁን የቆየችው? አሬን በእናትህ ባል መጣች በለው። መጣችልህ አፍቃሪ። እቺ ልጅ ቆይ ለምንድን ነው የማትተው? በደንብ ግን አይታታል። በጣም ቆንጆ ነገር እኮ ናት። ኧረ ተው ጆባ፣ ደግሞ እንደዚህ ስትል እንዳትሰማ። እዊ እንዴት ነሽ? እንዴት ናችሁ? እንዴት ነሽ? ትደውል አታነሳም ነው? ደውለሽ ነበራ? አላየሁትም ነበር። ያውም 3-4 ጊዜ ነው። አንተ ግን ትገርማለህ። ቆይ ግን በቃ የሆነ ነገር ቢያጋጥመኝም ስልክ አታነሳም ማለት ነው? በጣም ይቅርታ፣ ሳይለንት አድርጌ ኪስ ውስጥ አድርጌው ስለነበረ ነው። እሺ በቃ አሁን ወደ ክላስ እንግባ። እናንተ ግቡ፣ እኔ የምጠብቀው ሰው አለ። እንዴ ማንን ነው የምጠብቀው? ከክላስ ጓደኞቼ ጋር ተቀጣጥረናል እና እኔ እዚህ እጠብቃችኋለሁ። እናንተ ግቡ። እና ምን ችግር አለው ታዲያ? አብሬ አጠብቅሃለሁ። አይ ችግር የለውም፣ እናንተ ግቡ። እዮ እኔ እዚህ እጠብቃችኋለሁ። እንዴ እኔ አብሬ እሆናለሁ። ምን ችግር አለው? አብሬ አጠብቅሃለሁ። አያስፈልግም አልኩሽ እኮ። እንዴ ታዲያ ምን ሆነህ ነው እንደዚህ የምትጮኸው? እኔ እኮ አብሬ መሆን ስለምፈልግ ነው። ሀዊ ነገርኩሽ አይደል እንዴ? አልፈልግም አልኩሽ። በቃ አይደል እንዴ? በቃ እኔ ብቻዬን መሆን የምፈልገው። እንዴ አናደድኩ እንዴ? አላናደድሽኝም፣ ግን በቃ አንዳንዴ እኔ የምልህ መሆኑን ስሚ። እሺ ይቅርታ። እሺ አመሰግናለሁ። ምን መሰለሽ ይሄ የምነግርሽን በስነ ስርዓት ካደረግሽ ናውልን እስከመጨረሻው የራስሽ ማድረግ ትችያለሽ። ምን ግን የግዴታ ደፋር መሆን አለብሽ። እሱን የራሴ የማረግበት መንገድ አግኝቼ ከምታስበው በላይ ደፋር ነኝ። ምንድነው እሱ? በጣም ጥሩ። እንዴ አንቺ ደግሞ እዚህ ምን ትሰሪያለሽ? እና ወደ የእናንተ ቤት ነው እንዴ? ተመስገን። አዎ፣ ግን ምን ልትሰሪ መጣሽ? በአጋጣሚ በዚህ በኩል እያለፍኩ ነበርና አሁን እኔ የምነግርሽን ነገር ስሚ ሀዊ፣ ለመነጋገር ጊዜውን ቦታውም አይደለም። አሁን ከፊት ይዞር በይልኝ። እኔ መጣሁት አንተን ለማውራት አይደለም። ሲቀጥል እኔ ይሄ ቤት የእናንተ ቤት እንደሆነ እንኳን አላውቅም። ድንገት ስለተጨነኩኝ ነው በሩን የሚያንኳኳሁት። እና ታዲያ እዚህ ምን ታደርጊያለሽ? ምን መሰለህ ነው ወዴ ድንገት ወራይ ግዴታዬ ላይ ነኝ እና ፓርል ቀይር ፈልጌ መጸዳጃ ቤት ፈልጌ እንዲያስጠቁሙኝ ነበር በር ያንኳኳሁት። አልገባኝም። ምን መሰለህ ነው ወዴ ማን ነው የመጣው? እማዬ። እንደውም ሴት ይሻለኛል። ደህና ዋሉ ማዘር? እንዴት ዋልሽ የኔ ልጅ? ይቅርታ የሆነ ነገር ላስቸግሮት ነበር። ምንድን ነው? እሺ ንገሪኝ፣ ምን ፈልገሽ ነው? በአጋጣሚ ወደዚህ መጥቼ ወራይ ግዴታዬ ላይ ሆኜ በር ማንኳኳቴ ነበር መጸዳጃ ቤት ነበር። ወይ ለሱ ነው እንዴ? ነይ ግቢ። ነይ የኔ ልጅ። እሺ እናቴ። ነይ ግቢ። ነይ ቆንጆ። በጣም ነው የማመሰግነው። ነይ። እንዴ ሀዊ እንዴት ነሽ? ምን ትሰሪያለሽ እዚህ? ምንድነው ነገሩ? ትተዋወቃላችሁ እንዴ? ይሄው እንዴት ነህ? አዎ አንድ ኮሌጅ ነው የምንማረው። አዎ
እዚህ ምን ትሰራለሽ? ማለቴ እዚህ እንዴት ተገኘሽ? እንደ አጋጣሚ እኮ ሰፈራችሁ ሰው ልጠይቅ መጥቼ ያው ወራይ ግዴታ ላይ ሆኜ መጸዳጃ ፈልጌ ቤታችሁን አንኳኳ። የሚገርም አጋጣሚ ነው። ነይ እኔ ልጅ ወደ መጸዳጃ ግቢ። ያውልሽ። እሺ ሂጂ፣ መብራቱን አብሪው። ግን አሁን የምነግርሽን ነገር አደራ ለማንም ሰው ትንፍሽ እንዳትሽ። አንተ ደግሞ እንዴት እኔ እናንተን ነገር ሄጄ አወራለሁ? በቃ እንደዛ ከሆነ ተስማምተናል ማለት ነው። ከዚህ በኋላ ናኦል ያንቺ ይሆናል ማለት ነው። ግን ቆዩ ይሄ ነገር የሚሆን ይመስላል። አንቺ ደግሞ እኔን እመኚኝ አልኩሽ እኮ። እሺ አዎ እኔን እንደሱ ስታምኚኝ ነው ደስ የሚለው። ይኸውልሽ ከዚህ በኋላ የነገርኩሽን ነገር በቀጥታ ታደርጊያለሽ። እሺ ቆይ ቤታችሁ እመጣለሁ፣ እናታችሁን እተዋወቃለሁ። ይኸውልሽ አደራሽን ታዲያ ስትተዋወቂያት ስነ ስርዓትሽን ይዘሽ መሆን አለበት። ለእሱ አታስብ፣ አንተ አድርግ ያልከኝን ሁሉ አደርጋለሁ። ይኸውልሽ ደግሞ በእርግጠኝነት እናቱ ከወደደችሽ አይኑን ሳያሽ ይቀበልሻል። እርግጠኛ ነኝ ዮቤ። አንቺ ደግሞ ችግርሽ ሁሌ ይሄ ነው። በቃ እኔን እመኚኝ አልኩሽ አይደል እንዴ? አምኛለሁ እኮ ሰላም ንቀርቺ እኮ አይደለም። እና ምንድን ነው ግን በአጋጣሚ እሷ ባትወደኝና እሱ ይባስ ቢጠላኝስ? በእርግጠኝነት ደግሞ እናትየዋ 100% ትወድሻለች። እሷ ወደደችሽ ማለት ደግሞ ናኦድ ያንቺ ሆነ ማለት ነው። እርግጠኛ ነህ ግን የምርህን ነው? ሀዊሙች እሷ ካልወደደችሽ እኔ እቀጣለሁ። እሺ አንተ ካልክ በቃ አደራሽን ሁሉም ነገር እንደተባባልነው መሆን አለበት። እሺ ወይኔ እኔ ልጅ እንዴት የምታምር ልጅ ናት! በጣም እንጂ አክስቴ እንዴት ቆንጆ ልጅ ናት። አይሻት አይደል እንዴት እንደምታምር። ወይኔ ደግሞ እኮ የደህና ቤተሰብ ልጅ መሆኗ ከስነ ስርዓቷ ታስታውቃለች። አክስቴ ብታይ ስነ ስርዓቷ፣ በትምህርቷ ጎበዝ አስተዋይ ልጅ ናት። ገና እንዳየዋት ለናኦድ ነበር የተመኘሁለት። ግን እሱን ታውቂዋለሽ፣ ፈዛዛ ነገር ድንዝዝ ያለ ነገር ነው። እችን የመሰለች ቆንጆ ልጅ አይገርምሽም? ታውቂዋለሽ፣ እሱ ፍዝዝ ያለ ድንዝዝ ያለ ልጅ ነው። አይነቃም። ሁሌ እንዳነቃወት ነው። እኔ ግን እሱ ያው አይለወጥም። ይኸውልህ እኔ ልጅ እንኳን አንተ ኖርክልኝ እንጂ እኔ ማድረግ ያለብኝን ነገር እኔ አውቃለሁ። ለኔ ተወው። ጎሽ እማዬ፣ ይኸውልሽ አንቺ ብቻ ቆፍጠን በይና የሚደረገውን ነገር አድርጊ። እሺ እሱ እንደሆነ ፈዟል። ለኔ ተወው። እኔ የሚደረገውን ነገር ሁሉ እኔ ያደርጋለሁ። መቼስ እዚህ ድረስ ደርሼ ፍርሃት የሚባል ሊያገኘኝ አይገባም። በድፍረት እዚህ ጋር መጥቻለሁ። ስለዚህ ሰተት ብዬ እናትየው ልብ ላይ ነው መንገስ ያለብኝ። በእውነት እግዚአብሔር ይስጥልኝ። እናንተ ባትኖሩ ኖሮ ምን እንደሚውጠኝ አላውቅም። አመሰግናለሁ። ይሄ እኮ ምስጋና የሚያስፈልገው አይደለም፣ ግዴታችን እኮ ነው። እሺ ማዘርዬ፣ በቃ አሁን ስለጨረስኩ ልሂድ። በቃ እንደዛ ከሆነ ማስከበር ልሸኝሽ። እንዴ ኧረ በፍፁም አይሆንም። ነይ ነይ ልጅ። ኧረ ነይ ነይ ቁጭ በይ። ሻይ ቡና ብለሽ ነው የምትሄጂው? እሺ ቁጭ በይ። እሺ ማዘር፣ ግን አይገባም ነበር እኮ። ኧረ በፍፁም የእኔ ቆንጆ። እማዬ የራሷ ፕሮግራም ይኖርባታል እኮ አታስጨንቂያት። በቃ ምንም ፕሮግራም ቢኖራት አንድ ሲኒ ቡና የምትጠጣበት ጊዜ አታጣም። ደግሞ አንድ ግቢ እንደምትማሩ ሰምቻለሁ። ጓደኞች ቤት መተሽ ሻይ ቡና ሳትይማ በፍጹም አትሄጂም። ውያዊ አላወቅሻትም ማለት ነው አክስቴን። ይኸው አንዴ ችክ ካለች ችክ ነው። በቀላሉ የምትፋታ አይነት ሰው አይደለችም። ላንቺም ቢሆን ደግሞ ሻይ ቡና ማለቱ ይሻልሻል አይደል? እንደሱ ይሻላል። የምትቸኩኝ ከሆነ ግን አትጨናነቂ፣ መሄድ ትችያለሽ። አይ በእርግጥ ምንም የሚያስቸኩለኝ ነገር የለም። በዛ ላይ ማዘር ከሚቀየሙኝ ጠጥቼ ቦጣ ይሻላል ካልሽሽ። እንደሱ ነው እንጂ እኔ ልጅ፣ እኔ ይኸውልሽ ቤቴ እንግዳ መጥቶ ውሃ እንኳን ሳይጠጣ ሲሄድ ይጨንቀኛል። በፍጹም አይሆንም። እሺ ይኸውልሽ እኔ ልጅ እንዳታስቢ፣ ቆንጆ የሆነ ቡና እኔው ራሴ ነኝ የማፈላልሽ። እሺ ና ወዲህ ና እስኪ። እሺ ና። አንቺ ሰዓትሽ ልጅ ምን እንደማደርግልሽ አታውቂም። ግን ማዘር ወዳኛለች እንዴ? ቀላል ወዳሻለች እንዴ? አታያትም እንዴ እንዴት ሲያደርጋት እንደነበር? ወይኔ ግን በጣም ፈርቼ ነበር እኮ። ይኸውልሽ ምንም ነገር እንዳፈሪ፣ አሁን ሁሉም ነገር እየተስተካከለ ነው። እሺ ተመስገን። ይኸውልሽ ስትመጣ የሆነ ጨዋታ እንጀምራለን። በደንብ ተገባቢያት። እሺ እሱን ለኔ ተወው። እንዴት እንደማሳምናት አውቃለሁ። እተማመንብሻለሁ። ጎበዝ። በቃ ምንም ነገር እንዳትፈልጥ።
እየወቅ ነው ግን ናውድ? ምን አደረኩማ? አብራህ የምትማር ልጅ ሰፈር ድረስ መታኛውን በዚህ ችግር በቤት መታንደው ምንም ነገር ሳትቀምስ ውጪ ትላለህ? አይደለም እኮማ ምናልባት የራሷ ፕሮግራም ይኖራታል ብዬ ነው። ደግሞ አንቺም እንደዛ ማስጨነቅ አልነበረብሽ። በጣም ነው ያፈርኩበት። ይሄንን ግን እኔ ካንተ አልጠብቅም ነበር። ምን አደረኩ? ቆይ ይኸውልህ የኔ ልጅ እኔ ቤት እንግዳ ትንሽም ሆነ ትልቅ እንግዳ ነው። በቃ በስነ ስርዓት ማስተናገድ አለበት። አዎ ግን እኮማ ምን ምናምን የምትለኝ ነገር አልሰማም። ይኸውልህ አሁን እኔ ለልጅቷ ቡና ፍልቼ እመጣለሁ። እስከዛ ድረስ አጫውታት። ግን እኮማ አንቺ መቸገር አይጠበቅብሽም። አለማለች አይደል? እሷ ታፈላለች። አንቺ ለምን አታጫውቻት? እሱ አይመለከትም። ቤታችሁ ግን በጣም ነው የሚያምረው አይደል? አክስቴ ቤት አያዝ ትችልበታለች። ደግሞ ናውድ ነው የምትመስለው አይደል? ይመሰሰላል። ምን ነው ናውድ አታወራም እንደ አንተ ነው ወይስ እኔ ስለመጣሁ ደብሮ ነው? አረ እንደዛ አይደለም። እንዴት እንደዚህ ታስቢያለሽ? እና ታዲያ እኔ ከመጣሁ ጀምሮ እኮ ምንም እያወራሁ አይደለም። ምን መሰለሽ አሁን ቤት ውስጥ ሁሌ እሱ ዝምተኛ ነው። እኛን ራሱ በስነ ስርዓት አውርቶን አያውቅም። እሺ ሰፈራችን ምን ነገር ጣለሽ? በእናትሽ እንደ አጋጣሚ እኮ እዚህ ሰፈር ዘመድ አለን እና ዘመዴ ልጠይቅ መጥቼ ነው። የት? እዚህኛ ሰፈር? የትኛው ግቢ ነው ቤታችሁ? እዚህ ጋር እንኳን አይደለም፣ ትንሽ ወደ ውስጥ ነው። እንደ አጋጣሚ በራይድ ስለመጣው ሰፈሩን ብዙም አላውቀውም። አሁን ራሱ ራይዱ ጋር ስደውል ጫፍ ላይ ውጭ ስላለኝ ነው። እሺ እንዴት? እኔ እኮ ማፍላት እችላለሁ። ለምን አንቺ ትደክሚያለሽ? እኔ ራሴ ነኝ ማፍላት የምፈልገው። ችግር የለውም። እሺ እኔ እኮ አንቺ ከምትደክሚ ተይ እባክሽ ልጅ እንኳን ይቺን ለመሰለች ቆንጆ ልጅ ቀርቶ ለሌላውም ተደክሟል። እሱስ ልክ ነው። ደግሞ ለወሬ ይመቻል። የምን ወሬ ትይ? እንዴ የልጄ ሚስት ለመጀመሪያ ጊዜ ቤት ስትመጣ እኔ ነኝ ቡና ያፈላሁለት እላለሁ። ማለት ትይ? አልገባኝም። የናውዴ ፍቅረኛ እኮ ናት። እንዴ ምን ነው አለም? አንቺ ግን ደነገጥሽ። እንደዚህ የሚያስደነግጥ ነገር አለ እንዴ? አይ አረ እንደዛ አይደለም። ያው ናውድ ቤት ድረስ ፍቅረኛውን ይዞ ይመጣል ብዬ ስላላሰብኩኝ። እንዴ ምን ችግር አለው ቤቱ ፍቅረኛውን ይዞ የሚመጣ ነው ወይስ አንቺ ሌላ ነገር አስበሻል? እንዴ አልገባኝም። ምንድነው የማስበው? ትይ እኮ እንዴት ታስቢያለሽ? እንዴት ነው ግን መልኳ ምናምን ስርዓቷ እንዴት ነው? ብዙም አላየኋትም፣ ግን ቆንጆ ናት። ከናውድ ጋር በጣም ያምራሉ አይደል? እኔም እኮ ስለ የነበረው እሱን ነው። አዎ ናውድ ጥሩ ሴት ነው። እንዴት ነው አንቺስ? እንዴት ነው ከገጠር ነው የምታገቢው ወይስ ከዚህ ነው ይዘሽ የምትገቢው? አልታጨልሽም ሀገርሽ? አይ አልታጨም። ያው ፈጣሪ ሲፈቅድ ሁሉ ነገር ነው። እኔ እንደወፉ ይልሽ አንቺን በሰበብ አስባቡ አንዴ ሱቅ፣ አንዴ ወፍጮ ቤት፣ አንዴ እዛ ጋር ምናምን እልክሻለሁ። ግን አንቺ ያው ታንከረፈፍሽ። ምን ላድርግ? አልገባኝም። እንዴ ደግሞ ይሄ ምን ማብራሪያ ያስፈልገዋል? የሆነ የወፍጮ ቤት ሰራተኛ ወይም ደግሞ እዛ ሱቅ በር ላይ የሚላላከው አንዱን መረጥ አድርገሽ ጠንከር ብለሽ መያዝ ነው። ስላሰብሽልኝ በጣም አመሰግናለሁ። ሆ በያው ከዚህ በኋላ እንደዚህ አይነት ወሬ አልፈልግም። የኔ ቆንጆ እንዴት ደስ የምትይ ተጫዋች ልጅ ነሽ። አመሰግናለሁ ማዘርዬ። አይ የኔ ልጅ ይሄንን ማዘርዬን ተይ እሺ። አክብሮትሽ እንደሆነ ይገባኛል፣ ግን ይኸውልሽ ትዕግስት ብለሽ ጥሪኝ እሺ። ችግር የለውም እሺ። ያው እኔም ቀለል እንዲለኝ እኮ ነው። ግን እሺ እውነታዊ እንደዚህ ተጫውተን አናውቅም። በጣም ረጅም ጊዜ ሆኖናል። እድሜ ላንቺ። ያው ተዝናናል። ኧረ ተው ደግሞ ልምዶብኝ እየተመላለስኩ እንዳላሰለቻችሁ አድርጎት ነው የኔ ልጅ። አንቺ በተመላለሽና እኔን በሰለችን። አይገርምም ያጋጣሚ ነገር? አዎ አጋጣሚማ በጣም ነው የሚገርመው። ደግሞ በአጋጣሚ ነው ብዙ ነገር የሚሆነው አይደል? አዎ እውነት ብለሻል። በቃ እኔ ልሂድ፣ እየመሸብኝ ስለሆነ። በዛ ላይ ደግሞ ስጠፋባቸው ቤተሰቦቼ ይጨነቃሉ። አንድ የምሰራው ስራ አለኝ፣ ወደ ውስጥ ልግባ። ናውል አሁን ይሸኛት። አዎ ናውልዬ፣ ታክሲ የምትይዝበት ድረስ አድርሳትና ተመለስ። እሺ
ማዘርዬ በጣም ነው የማመሰግነው። በጣም ቆንጆ ቡና ነበር። ጊዜ ይስጥልኝ። በይተንሽ ልሸኝሽ። ደህና እሺ እኔ ልጅ እንደው ይከርፋፋ ልጅ እንደው ምን ይሻለኛል እባክህ። ማሚዬ አንቺ ብቻ ልጅቷን እርጃት። እሷ እንዴት የራሷን ለማድረግ እንደምትሞክር በደንብ ታውቃለች። አንቺ ብቻ እሷን እርጃት። እንዴት? ይኸውልሽ ምን መሰለሽ፣ አሁን በጣም የሀብታም ልጅ ናት። በሀብትም ቢሆን ይመጣጠናሉ። እሱ እኮ ነው ችላ የሚላት። እንኳን ይሄንን ነገር ከኝ እኔ ልጅ እኔ የማደርገውን ነገር አውቃለሁ። ፈጣሪ እንደው በክብር ወደ ቤቴ የላከውን ይሄንን ድንቅ ስጦታ ከልጄ እጅ እንድትወጣ በፍጹም አላደርገውም። ጎሽ እኔም የበኩሌን ነገር አደርጋለሁ። እሺ እሺ ልጅ በቃ ማሚ አንድ ምሰራ ስራ አለች። ወደ ውስጥ ልግባ? እሺ ግባ። የወፍጮ ቤት ተላላኪና ሰራተኛ በሷ ቤት እኔ ከፍ ዝቅ አድርጋ ሰድባኛለች። ማትረባ ፍቅር ቢይዘኝ አይደለም ተሸካሚ ሌላም አገባለሁ። ግን ምን ያደርጋል እንደ ድል ሆኖ የሷ ልጅ አፈቀርኩት ነው አውድን። ግን ቆይ አንተ ምንድነው ነው የምታስበው እንዴ? አጀሪት መታል እንዴ? ቁጭ በይ። ምን ስታወሪ ነበር እባክሽ? ምን በር ላይ ቆሜ ያወራሹን በሙሉ ሰምቻለሽ። ማለት በደንብ ሰምቼሻለሁ። የናውድ ፍቅር እንዴት እያደረገች ነው እናትሽ? ይኸውልህ እኔን ስማኝ፣ በሌላ ነገር እንዳተረጉመው። እኔ ለማለት የፈለግኩ በቃ የተናገርሽ እኮ በጣም ግልጽ ነው። ምንም አይነት ማብራሪያ አልፈልግም ካንቺ። እሺ ይኸውልሽ እኔ እንደ ወንድም የምመክርሽ ነገር ናውድ አጠገብ ደርሳለሁ ብለሽ መቼም ቢሆን እንዳታስቢው፣ መቼም። እሺ በቃ እኔ አሁን ልሂድ፣ ጨርሻለሁ። እሺ እስከዛ ድረስ ግን በደንብ ለናውድ ያለሽን ፍቅር አብላዩ እባክህን። የሰማውን ነገር በሌላ እንዳትረዳብኝ። ይልቅ እኔም በደንብ አድርገሽ ስሚ። ከሚገባው በላይ በጣም አበሳጭተሽኛል። ከዚህ ቤት ራሱ ብትወጪ አንቺ የገባሽበት ገብቼ የራሴ እንደማደርግሽ በደንብ አውቂሽ። የምር ነው ዲ በጣም ነው ደስ ያለኝ። ቆንጆ ጊዜ ነው ያሳለፍነው። በጣም ደስ ይላል። በዛ ላይ እናት በጣም ደስ የሚሉ ሰው ናቸው። ከሰው ጋር ቶሎ ነው የሚግባቡት። አመሰግናለሁ። እሺ በቃ ተመለስ። ነገ ትምህርት ቤት እንገናኛለን። እሺ እንገናኛለን። ቻው በቃ ናኡድ፣ አንድ ነገር ላስቸግር ነበር። ምንድን ነው እሱ? እዚህ ጋር አንድ ጥያቄ ከብዶ ነበርና ይሄን እንድታስረዳኝ ነው። በማንኛውም ሰዓት ምንም አይነት ጥያቄ ሲኖርሽ እየመጣሽ ጠይቂኝ አላልኩሽም ነበር? ያው ማስቸገር ነው። እሺ ግን ቅድም የመጣችው ፍቅረኛ በጣም ታምራለች። ምን? ማን ነው ፍቅረኛ ሆነች ያለሽ? አይ ምንም እንዲሁ ገምቼ ነው። ተሳሳትኩኝ እንዴ? በጣም ነው የተሳሳትሽው። ፍቅረኛ አይደለችም። አንድ ኮሌጅ አብረን ነው የምንማረው። ክላስሜቴ ናት እና ደግሞ በአጋጣሚ ነው እዚህ የመጣችው። ነው እንዴ? አዎ። አለም። አቤት። የትኛው ጥያቄ ነው የከበደሽ? አይ ይሄ ነው የምለው እንኳን የለም፣ ግን በቃ አጠቃላይ እንድታስረዳኝ ነው። እሺ እንደፈለግሽ። እኔ ዋንተ እርግጠኛ ነበርኩ። በምን እንዴ? የቤተሰብን ክብር እንደማታስነካ ነው እና ደግሞ ስነ ስርዓትን። ምናልባት ፍቅረኛ እንኳን ቢኖር እዚህ ዛት እንደማትመጣ በጣም እርግጠኛ ነበር። አረቴ ልቤን አታምቂው። ደግሞ በኋላ ያዙ ይልቀቁኝ እንዳለ ደም እንደ ጥናቱ። እሺ ከዛ እዚህ ጋር ምን ይላል መሰለሽ? ምንድን ነው ያደረግሽው? አረቲ አንቺ
እንዴት ብትንቀኝ እንዴት ብትደፍሪኝ ነው እንደዚህ ያደረግሽው አንቺ? እንዴት የነገርኩሽን ነገር እውነት ነው ውሸት ነው ብለሽ ልታጣሪ እዛ ድረስ ትሄጃለሽ? እኔ እኮ የጠየቅኩት አንቺ በጣም ታምራለች ቆንጆ ነሽ ስላልሽኝ እሱን ልነግረው ነው የሄድኩት። አንቺ በዚች በደደብ ጭንቅላትሽ እኔን ልታታልኝ ትሞክራለሽ? ወይኔ ኧረ ተይ እንደዛ አታስብብኝ። አንቺ ማለት እኮ እናቴ ነሽ። እንዴት እናቴን አታልላለሁ? አሁን ይኸውልሽ ይሄንን የአንቺን ነገር የምሰማበት ጊዜ አይደለም። እንዴት ምን ልታደርጊ ነው? ከዚህ ቤት ኮተትሽን ሰብስበሽ ውልቅ በይ። እትዬ እባክሽ እንደዚህ አታድርጊ። ምንም መሄጃ እንደሌለኝ ታውቂያለሽ። ያቺ ምስኪን እናቴም እኔ እንደምትጠብቅ ታውቂያለሽ አይደል? ማንም አውቀው ዘመድ ወገን የለኝም። እባክሽን እትዬ። እሱ የኔ ጉዳይ አይደለም። እትዬ እባክሽ እንደዚህ እንዳታደርጊ ይቅር በይኝ። ይኸውልሽ እኔ ማብቂያ የሌለው ይቅርታሽ ሰልችቶኛል። አሁን ያልኩሽን ብቻ አድርጊ። ኮተትሽን ሰብስበሽ ውጭልኝ። እትዬ ሁለተኛ እንደዚህ አይነት ነገር አይለምደኝም። በዛ ላይ ያቺ ምስኪን እናቴ ስለሷ ብለሽ ይቅር በይኝ እናቴ። ለዛች ለምስኪን እናትሽ ስል ይኸውልሽ ለዛሬ ተርፈሻል። ካሁን በኋላ ግን እንደዚህ አይነት ነገር አደርጋለሁ ብትይ እማደርገውን ነገር እኔ ነኝ የማውቀው። እሺ እትዬ በጣም አመሰግናለሁ። ልቀቂኝ። ሂጂ አሁን ወደ ስራሽ ግቢ። እሺ አመሰግናለሁ። አስኮናኝ የኔ ልጅ ብቻ ፈልገና ረበሽኩ እንዴ? አይ እማዬ ዝም ብዬ ስልክ እየተጠቀምኩ ነበር። ምን ነው እማዬ ፈልገሽኝ ነው እንዴ? አንተ ዝም ብለህ ነው ስልክ የምትጎረጉረው ወይስ ሀዊን ሰላም ገባሽ ወይ ብለህ በቴክስት እያወራሃት ነው? አይ እማዬ ዝም ብዬ ፌስቡክ ምናምን እያየሁ ነበር። ይሁን ካልክ አልገባኝም እማዬ። ቆይ ምን ለማለት እየሞከርሽ? ምን አልኩ እኔ ልጅ? ምንም እኮ አላልኩም። ደግሞ ብልስ አይፈረድብኝም እኮ። ይሄ ሁኔታሽ ግን እማዬ ምንም እየገባኝ አይደለም። የኔ ልጅ ሀዊን ግን እስከዛሬ ድረስ እንዴት አስችሎ ዝም አልካት? ምን ማለት ነበረብኝ? ለኔ መመለስ ስላልፈለክ ነው ወይስ ዝም ብለህ እያላገጥክብኝ ነው? ምንም አላላገጥኩም እማዬ። ግን ደግሞ ቆይ ለምንድን ነው ከኔ ጋር እንደዚህ አይነት ወሬ እያወራን ያለ? እንዴ በደንብ ገብቷል። ደግሞ አሳምሮ ገብቷል። አዎ እማዬ፣ ግን ደግሞ በተቻለሽ መጠን ከዚህ በኋላ እንደዚህ አይነት ወሬ ባታወሪኝ ደስ ይለኛል። በጣም ጥሩ ነው። አንተ እንዳልክ እንግዲህ። እሺ እማዬ፣ አሁን ደክሞኛል፣ ትንሽ እረፍት ላድርግ። እንደፈለክ የኔ ልጅ፣ በቃ አረፍ በል። እሺ አዊ። ሃሎ ዮባ፣ እንዴት አመሸ? አለው። ምን ልታዘዝ? እኔ ምልህ ግን ቅድም የመጣው ጊዜ እኮ ወደዳት ያልከኝን የቤት ሰራተኛ አላየኋትም። እንዴ ደግሞ እሷ ምን ታደርግልሻለች? ምንም፣ ግን ማየት ፈልግ ነበር። ምን አባቷ ስትሰራ እንደዋለች አላውቅም። ለአንዴም ብቅም አላለችም። እቺ እርጉም ከኔ ትበልጣለች እንዴ? ኧረ አታስቂኝ ሀዊ። እንዴት ነው ከአንቺ የምትበልጠው? ማየት ፈልጋለሁ። ለምን እንደውም ነገ አትመጪም? አልገባኝም። ምን እሰራለሁ? እሱን ስትመጪ በነግርሽ አይሻልም? እሺ በጣም ጥሩ። እንደውም ነገ ስትመጪ ማንም ስለማይኖር በደንብ እናናግራታለን። በይ ደህና ደሪ። እስማ ምን አደረገሽ? እዩ በዚህ ሰዓት እኔ ክፍል ምን ትሰራለህ? እሱን ከምነግርሽ ባሳይሽ አይሻልም? ቀጥ ብለህ ከክፍል ይወጣልኝ። ባልወጣስ ምን አባሽ እንዳታመጪ ነው። ይኸውልህ እዩ ቀጥ ብለህ ምንድን ነው ያደረኩት? አለም አንቺ አለም ነቂ። ወይኔ አባቴ ነው ማለት አለም ነቂ እባክሽ። ነቃሽ? ተመስገን ተመስገን አምላኬ። አንተ ውሻ አሁኑን ቀጥ ብለህ ውጣልኝ። እሺ እወጣልሻለሁ።
ዋናው ነገር ግን ያንቺ ደህና መሆን። አሁኑን ውጣልኝ እያልኩ ነው። እሺ እወጣልሻለሁ። አንቺ ብቻ ደህና ሁኚ። እሺ አለም እባክሽን እንዳከፍቺው። አሁኑኑ በሩን ከፍቼው ለአክስቴ ያደረከኝን እያንዳንዱን ነገር እነግራታለሁ። ከዛ በኋላ ምን እንደምትል እንሰማታለን። ኧረ እባክሽ እንደዚህ አታድርጊ በፈጠረሽ። አንተ ደግሞ ስለ አምላክ ታውቃለህ እንዴ? ለትንሽ ደቂቃ እንኳን ፈጣሪ እንዳለ ብታስብ ኖሮ እንደዚህ አታደርገኝም ነበር። እባክሽ አለም አክስቴ ፊት አታዋርጂኝ፣ እየለመንኩሽ ነው። አልችልም። አንተን ከዚህ በላይ መታገስ አልችልም። ይኛል እባክሽን አንቺ ልጅ አንቺን እኮ ነው የምጠብቀው በሩን እስክትከፍቺልኝ ድረስ። መጣሁት። ልብሴን አውላልቄ ስለነበር ነው እያቀየርኩኝ ነው። መጣሁ። ቆዳሽን ነው እንደምትቀይሪው? ክፈችልኝ። በሩን ብቻ እንዳከፍቺ እባክሽ። በፈለግሽው ነገር ቃል ገባልሻለሁ። ከዛሬ ውጭ አላስቸግርሽም። ይኸውልህ አሁን ለአንዴና ለመጨረሻ ጊዜ አንድ እድል እሰጥሃለሁ፣ ግን ቃል እንድትገባልኝ እፈልጋለሁ። ከዚህ በኋላ እንደማታስቸግረኝና እንደዚህ አይነት ነገር ውስጥ እንደማትከተኝ ቃል ገባልኝ። ኧረ በፈለግሽው ነገር ቃል ገባለሁ። ምንም ችግር የለም። የዛሬን ቀን ብቻ ከጎዳ ውጭ እባክሽን አለ። እሺ ለመጨረሻ ጊዜ አንድ እድል እሰጥሃለሁ። አሁን ግን እዚሁ ምንም ሳትንቀሳቀስ ጠብቀኝ። አንቺ ምንድነው ቆዳሽን ነው እንደምትቀይረው? ይሄን ያህል ሰዓት ቆይተሽ ደግሞ የታለ የቀየርሽው? አይ ልቀይር እያወለኩኝ ያለ ድንገት ስጠሪኝ ደንግጬ ይሄንን ለብሼው መጣሁ። ምንድነው አንቺ ግን እንደው ጉልበትሽን ቆጥበሽ ልደርሺ ነው? እቴ ለምንድን ነበር የፈለግሽኝ? ምን አለሽና ደግሞ ካንቺ ምን እፈልጋለሁ? ይልቅ ይኸውልሽ በጧት ብድግ ብለሽ ወፍጮ ቤት እንድትሄጂ። እሺ እቴ። ይኸውልሽ በዚህ 2 ሳምንት እንግዶች አሉብኝ። ሁሉንም ነገር በጊዜ ማስተካከል እፈልጋለሁ። እሺ እቴ። አንቺ ቅድም ደግሞ የምን ድምፅ ነው ክፍልሽ ስሰማኝ ነበረው? አረ ምንም ድምፅ አልነበረ። እንዴ ሰምቻለሁ እኮ። የሰማሁትን ነገር ልትክጂ ነው? አረ ምንም ድምፅ አልሰማሽም እቴ። እንዴ ደግሞ ያ ሁሉ ሲንጓጓው ምን ሰማሽ ትይኛለሽ እንዴ? እሱ ነው እንዴ? ስልክ ወድቆ አብሬ ደግሜ ወድቄ ነው እሱን ይጮኸው። አንቺ ይኸውልሽ ደግሞ እዚህ ቤት ስትኖሪ ስነ ስርዓትሽን ይዘሽ ኑሪ። ደግሞ አሁን ራሱ ምንድን ነው የሚሸተኝ? ምኑ እቴ? አንቺ ይሄ የሚሸተኝ የዮብ ሽቶ አይደለም እንዴ? አሬ ምን ሽቶ ነው? ምንም ነገር የለም። እዛ ክፍል ልታጸጂ ስትገቢ የዮብ ሽቶ እየተቀባሽ ነው አይደል? አረ እሱ አይደለም፣ እንደሱ አላደረኩኝም። ታዲያ ምንድን ነው? ከየት መጥቶ ነው ይሄ ሽቶ የሚሸተኝ? አረ እንደሱ አልተቀባሁኝም። እንትን ምናልባት የሱን ልብስ ባጠብኩበት የኔንም ልብስ ስላጠብኩኝ ለዛ ይሆናል ነው። እሺ ይሁንልሽ። እስኪ ቀጥ ብለህ ክፍል ይለቀውጣል። ተረጋጊ፣ አይወጣልሻል። ቢያንስ አክስቴ ክፍሏ ትግባ። እሺ ቃልን እንዳትረሳ። እንደዚህ አይነት ነገር በድጋሚ አድርጋለሁ ብትል የማደርገውን እኔ ነኝ የማውቀው። አቤት፣ ምን ለማለት እየሞከርሽ ነው? ምን ለማለት እንደፈለግኩኝ አሳምረህ ታውቀዋለህ። ድጋሚ አጠገቤ እንዳትደርስ። እያስፈራራሽ ነው? ከገባህ እያስፈራራኩ ሳይሆን እያስጠነቀቅኩ ነው። ይኸውልሽ አሁን ከአንቺ ጋር የምጨቃጨቅበት ሰዓት አይደለም። እሺ እዩ፣ ያንተ ነገር በጣም ስልችት ብሎናል። ከዚህ በኋላ ትፈራኛለች ወይም ደግሞ ትራራልኛለች ብለህ የምታስብ ከሆነ በጣም ተሳስታል። ያንተ ነገር አንገሽግሾኛል። እኔ የምለው ዮቤ ወይ ናውሌ ዛሬ ትምህርት ቤት አይሄድም እንዴ? ሰዓቱ እኮ ሄዷል። ምን አውቄ ማም? እስካሁን ድረስ እኮ አልተነሳም። ረፈደ እኮ። ምናልባት ማታ አምሽቶ ተኝቶ ሊሆን ይችላል። እስኪ ናውሌን ክፍሉ ገብተሽ ቀስቅሽውና ተነስ ቁርስ ብላ፣ ሰዓት ሄዷል በይው እስኪ። አይቲ ትንሽ አሞት ተኝቷል። ምን አሞታል? ለምን አልነገርሽኝም? አይ ብዙም ትልቅ ህመም አይደለም እቴ፣ ጉንፋን ነገር ነው። ቅድም ቀሽራ ፊልኝ ብሎኝ ጠጥቶ ነው የተኛው። እስኪ ቆይ ገብቼ ላይ። አይ ማንም እንዳይቀሰቅሰኝ ብሏል። ማንም ሰው እንዳይቀሰቅሰኝ ማለት ምን ማለት ነው? አሁን በደንብ ረፍት ማድረግ ነው የምፈልገው። ማንም ሰው እንዳይቀሰቅሰኝ በይልኝ ብሎኝ ነው። ምን አይነት አማርኛ ነው? እኔማ ገብቻ አያዋለሁ ልጄ። አይ እቴ ግን አሁን ባይሄዱ የተሻለ ነው የሚሆነው። ለምን ሲባል? ከቅድም ጀምሮ እንቅልፍ እምቢ ብሎት አሁን ነው ሲገለበጥ እንቅልፍ የወሰደው። ለዛ ነው። እሺ አልቀሰቅሰውም። ግን አንቺ ለእኔ ሳይነግረኝ እንዴት ላንቺ ነገረ? እንዴት ለዓለም አይነግራትም?
ለእኔ ሲሆን ነው እንጂ ለእሱ እንዴት እንደምትቆጠቆጥለት ብታይ። ኧረ ተው ኢዮብ፣ እንደሱ አትበል። እኔ ሁለታችሁንም በአንድ አይነት አይን ነው የማየው። ለእሱ የተለየ ነገር አድርጌለት አላውቅም። ኧረ እንደዛ ነው። ትሰማኛለህ? ይኸውልህ እሷ እኮ ዘመዴ ወይም ተከራይ አይደለችም እኮ በገንዘቤ ቀጥሬ የማሰራት አገልጋይ ናት። ነው ብለሽ ነው? አዎ ይኸውልህ ግዴታዋ ነው። እኔ ለዛች ለሚስኪን እናቷ ስል እዚህ ቤት አኖርኳት እንጂ ገንዘቤን ከፍዬ የማሰራት አገልጋይ ናት። አዎ ኢዮብ፣ ለአንተ ስለመሰለ ነው እንጂ እኔ ምንም የተለየ ነገር አላደረኩም። በውስጥ ሸንቅጭ ሄሎ ዮቤ፣ እንዴት ዋልሽ? አለሁ ደህና ነኝ። እንዴት ነህ? ደህና ነህ? እኔ በጣም ደህና ነኝ። አንቺ እየመጣሽ ነው? አዎ እየመጣሁ ነው፣ ግን ያው ናውድ ቤት ነው ስላልከኝ ምን ሰበብ ፈጥሬ እንደምገባ ጨንቆኛል። አንቺ አትጨነቂ፣ እኔ በጣም ምርጥ መላ አግኝቼልሻለሁ። እሺ። እንዴ ምንድን ነው? አልገባኝም። ምን አይነት መላ? ምን መሰለሽ ህዊ፣ አሁን ናውድ ትንሽ አመም አድርጎ ተኝቷል። ምን? ወይኔ እኔ ጌታ፣ ምን ሆነ እንዴ? አዎ ተረጋጊ እንጂ። እኔ እኮ አመመው እኮ ነው ያልኩሽ። ሞት የተባለሽ ይመስል ምንድን ነው እንደዚህ መደንገጥ? እንዴ ምን ማለት ነው? እንዴት ነው የማልደነግጠው? ማፈቅረው ልጅ እኮ ነው። ይኸውልሽ፣ ለማንኛውም አሁን ወደ ዋናው ነጥብ እንግባ። አንቺ ናውድ አመመው በሚል ሰበብ ወደዛ ቤት ትመጫለሽ። እሺ በቃ እየመጣሁ ነው። ምን ነው ግን አንቺ በጣም ደስተኛ አትመስይም። ማለት ይሄንን ነገር ስትሰሚ ደስ ሊልሽ ይገባል እኮ። አዎ ዮብ፣ አሁንም በጣም ደስተኛ ነኝ። ግን ምን በእንደዚህ አይነት ምክንያት ከመመጣ ባልመጣ ነው የሚሻለኝ። ምክንያቱም እኔ እሱ ምንም ነገር እንዲሆንብኝ አልፈልግም። አልቀረብሽም። አሁን ትመጫለሽ አትመጭም? እሺ በቃ መጣሁ። እሺ እየጠበኩሽ ነው። አፍጥኙ። ቤቲ እዛው ብዬ ገባሁኝ አይደል? ይቅርታ። እንዴ አንቺን እኮ ጋጦጥነትሽን እኮ ለምጄዋለሁ። በቃ እትዬ እዚህ መሆንሽን አላወቅኩኝም ነበረ። ምንድን ነው የፈለግሽው? እኔም አላጸዳ ነበር የመጣሁት እትዬ፣ ግን መምጣቴ ካልቀረ በዛው አንድ ነገር ላማክርሽ። ምንድን ነው የምታማክሪኝ? ምን መሰለሽ፣ ቤተሰቦቼ ትንሽ ገንዘብ ቸግሯቸው ነበር። ማስቸገር እንደሌለብኝ ይገባኛል፣ ግን ሌላ አማራጭ ስለሌለ ነው። እባክሽን ተረጂ። እና እኔ ምን አገባኝ? ያንቺ ቤተሰቦች እንጂ እኔ እኮ ቤተሰቦች አይደሉም። እሱማው ግን አንድ ነገር ብቻ እንድትተባበሪ ነበር። ምንድን ነው ዳርዳር የምትይው? መናገር የፈለግሽውን ነገር ቀጥታ ተናገሪ። ይኸውልሽ እቴ፣ ምን መሰለሽ፣ ቤተሰቦቼን ከኔ ውጭ ማንም እንደማያግዛቸው አንቺን በደንብ ታውቂያለሽ። እና አሁን ስለቸገራቸው የወር ደመወዜ እንደው 2 የ3 ወርም ቀደም ብለሽ እንድትሰጪ ነበር። ደሞዜን ቅድሚያ መውሰድ ፈልጌ ነበር። አንቺ ምንሽን አምኜ ነው ደግሞ ቅድሚያ ደሞዝ የምከፍልሽ? ኧረ እባክሽ እቴ፣ እኔ ምንም መስማት አልፈልግም። በቃ ውጭልኝ። ኧረ እቴ እባክሽን። አንቺ ልጅ ልረፍበት፣ ውጭልኝ ብዬሻለሁ። እሺ ምን ታደርቀኛለች? ስታይል እንዴ ነው እንዴ? ለምዬ እንዴት አደርሽ? አለ ቁጭ በልና የሚቀምስ ነገር ላምጣልህ። አያስፈልግም። አሟል እኮ ህመም እንዴ? ቋቋም ነሳት በላ። አዎ ግን ያን ያለ የከፋ ማለት ነው። የህመም ትንሽ አለው እንዴ? በምን ያሽን ስጨርሽ ውስጥ ማዋሽ ፈልጋለሁ። አቤት ነው አለም። ምንድን ነው? ምን እያደረክ ነው? አይዞሽ አለም፣ ተረጋጊ። እሺ ለምንድን ነበር የፈለከኝ? አለም፣ ከማዬ ጋር ስትወሩ የነበረውን ነገር በሙሉ ሰምቻችኋለሁ። ምንም ነገር እምቢ እንዳትዪ። እኔ ጋ የተወሰነ ገንዘብ አለ፣ እሱ ልስጥሽ። እንደሱ አይሆንም፣ በፍጹም ሊሆን አይችልም። ናኦድ እንዴ ለምንድን ነው የማይሆነው? እንዴ ምን ጥያቄ ያስፈልገዋል? አይሆንም አልኩ፣ አይሆንም ነው። አለም ምን መሰለሽ፣
ይህን ገንዘብ የምሰጥሽ እንደ ስጦታ አይደለም። በቃ ልክ ደሞዝሽ እንደደረሰ ትመልሽልኛለሽ። አይ እንደሱ አይሆንም፣ በፍጹም አልፈልግም። አለም ቆይ ለምንድን ነው ነገሩ እንደዚህ የምታካብጁ? ቆይ እኔ ለአንቺ ገንዘብ ብሰጥሽ ምን ችግር አለው? እሺ ግን ደግሞ በመጀመሪያ አንድ ነገር ቃል እንድትገባልኝ እፈልጋለሁ። ምንድን ነው እሱ? ልክ ደሞዜ ደርሶ ይህንን ብር ሰጥ እንደምትቀበለኝ ቃል ግባልኝ። እሺ ቃል እገባልሻለሁ። ይኸው ቆይ እንደውም ላስገባልሽ። እንዴ ናኦድ ምንድን ነው ይሄ ሁሉ? ገንዘብ ነው፣ ምን ሊሆን ይችላል? እንዴ ይሄንን ሁሉ በጣም በዛ እኮ። ታዲያ ምን ችግር አለው? በአንዴው ከከበደሽ ቀስ በቀስ እያደረግሽ ትከፍያለሽ። እሺ በእውነት ምን ብዬ እንደማመሰግን አላውቅም ናኦድ። አረ ምንም ምስጋና የሚያስፈልገው ነገር አይደለም። ብችል ከዚህ በላይ ባደርግልሽ በጣም ደስ ይለኛል። እንዴ ከዚህ በላይ ምን ታደርግልኛለህ? ይሄ በጣም ከበቂ በላይ ነው። በእውነት በጣም ነው የማመሰግነው። ይልቅ ግን ቤተሰቦችሽ ምን ገጥማቸው ነው? የሰጡሽ ገንዘብ ግን ይበቃሻል? አዎ በጣም ይበቃኛል፣ ደግሞ ከበቂም በላይ ነው። እሺ ግን በሰላም ነው ወይስ የታመመ ሰው አለ? አይ አይደለም፣ በእኔ ጦስ የገቡበት ነው። በእኔ ጦስ ስታይ አልገባኝም። ምንድነው ደግሞ ያንቺ ጦስ? ይኸውልህ ምን መሰለህ ናኦድ፣ እኔ ወደዚህ ከመምጣቴ በፊት ገና በልጅነቴ ቤተሰቦቼ እዛ ላለ ትልቅ ሰው አጭተውኝ ነበር እና የጋብቻው ጊዜ ሲደርስ ከቤተሰቦቼ ጋር ተመካክረን ወደዚህ ቤት ሸሽቼ መጣሁ። እዚህ መጥቼ ትምህርቴን እንድማር ሆንኩኝ። እሺ እና ደግሞ በእኛ ሀገር ባል አልፈልግም ብለህ ከሸሸ ግዴታ ካሳ መክፈል አለብን። ለዛ ካሳ ደግሞ ቤተሰቦች ያላቸውን ጥሪት አሟጣው ነበር የተጠቀሙት። አሁን እኔ እዚህ ከመጣሁኝ በኋላ ደግሞ ሲቸግራቸው አልፎ አልፎ እኔ ነኝ የምከፍልላቸው። በጣም ይገርማል። በቃ አሁን አንተ ስላስገባልኝ ሞባይል ባንኪንግ ስለማትጠቀም ባንክ ሄጄ ላስገባላቸው። እሺ በቃ ሂጂ። አለም አለም፣ አንቺ አለም፣ የት ሄዳ ነው? አለም! አቤት፣ ፈለከኝ እንዴ? ስትጠሪ ለምንድን ነው የማሰሚው? ምን ስትሰሪ ነበር? ይኸው መጣሁኝ እኮ። ለምንድን ነው የፈለከኝ? ይኸውልሽ አሁን የናኦድ ፍቅረኛ እየመጣች ስለሆነ ቤቱን በደንብ እንድታስጂ እፈልጋለሁ። ቤቱን ቤት አስመስዩ። እሺ። ታዲያ ምንድን ነው የሚያስገለፈጥሽ? የሚያስቅ ነገር ተናገርኩ? እኔ መች የሚያስቅ ነገር ተናገር ካልኩኝ? ታዲያ ምንድን ነው እንደዚህ የሚያስገለፈጥሽ? አይ በሆነ ነገር ነው፣ ትዝ ብሎኝ ነው። የናኦድ ፍቅረኛ እየመጣች ነው ስልሽ የሆነ ተንኮል አስበሽ ነው አይደል? አረ በፍጹም እንደዛ አይደለም። እንዳልኩ ነው፣ በቃ የሆነ ነገር ትዝ አለኝና ሳኩኝ። አለም፣ የተሻለውን ነገር ብታደርጊ ነው ላንቺ የሚሻልሽ። እሺ ሂጂ በቃ። ምን ትመስላለች በእናታችሁ? ዮቤ አረፈድሽ እኮ። እንሂዳ። አንቺ ምንድን ነው ልጁ ታሟል በሚል ሰበብ እኮ ነው ልንገባ የነበረው። እና ታዲያ እኔስ ልጠይቀው እንዴ የመጣሁት? ወይ አንቺ የታመመ ሰው እንዴት እንደሚጠይቅ አታውቂም እንዴ? ምን ማለት ነው? ባዶ እጅሽን እኮ ነው የመጣሽው። ውዩ በእናትህ ነው አሁን ስለምታወራው ወሬ ሰዓትም ጊዜም የለኝም። ይልቁን ገብተን እንየው። እንገባለን፣ ግን ለሌላው ጊዜ ማለት ነው። የታመመ ሰው ሲጠይቅ ባዶ እጅ አይመጣም። እሺ አንቺ ወዴት ነው? ባንክ ደርሼ ይመጣ። እቺ ደግሞ ማናት? የቤታችን ሰራተኛ ናት። ኧረ እሷ ናት እንዴ? ቅድም የነገርኩሽን አድርገሻል ለመሆኑ? አዎ አድርጌያለሁ። ቶሎ ብዬ እመለሳለሁ። አይታይሽም እንዴ? አሁን እንግዳለሽ መሄዳችሁ። ስለዚህ ተመለሽና በኋላ ትሄጃለሽ። እንደሱ እንኳን አይሆንም እዩ፣ በኋላ ባንክ ይዘጋብኛል። እናንተ ብሷ ትቆያላችሁ መሰለኝ። እኔ ልግባ አይደል? ቆይ አንቺ ሰው የሚነግርሽን አሰሚኝ ማለት ነው? አረ እንደሱ አይደለም፣ ስለሚዘጋ እኮ ነው። ምንድን ነው የሚዘጋው? ሰምኛለሽ? ከዚህ በላይ እንድናደድ አታድርግኝ እሺ? ገብተሽ ስራሽን ስሪ አርፈሽ። አረ እዩ
ትንሽ እንኳን እኔን ለመረዳት ብትሞክር ምን አለበት? ገንዘቡ ለቤተሰቦች ግዴታ ያስፈልጋቸዋል። እባክህን አሁን ልሂድ። አንቺ ወንድ ከሆንሽ እግርሽ ንቅንቅ እንዳይል፣ አለበለዚያ ማረግሽን ነው የማውቀው። አረዩ በቃ ጨርሻለሁ። ግቢ ግቢ። ነኝ የኔ ልጅ ለምንድን ነው እንዳመመህ ለኔ ያልነገርከኝ? ኧረ እማዬ አታካብጁ። ያን ያህል የከፋ ህመም አይደለም ያመመኝ። እንዴ ታመተኝተ የከፋ ህመም አይደለም ትለኛለህ እንዴ? ይሄው እኮ ፊትህ ራሱ እኮ ገርጥቷል። እማዬ መስሎሽ ነው? አሁን ደህና ነኝ የኔ ልጅ። በእውነት እማዬ ደህና ነኝ። ወይ የኔ ቆንጆ መተሻል እንዴ? አዎ ማዘር መጥቻለሁ። እንዴት ናችሁ? ደህና ነኝ። አንቺ እንደታመምኩ ቆይ በምን አወቅሽ? እኔማ ቅድም ከዮብ ጋር እያወራን እኮ እንደታመምክ ሲነግረኝ አላስቻለኝም። ቀጥታ መጣሁ። የኔ ልጅ ጥሩ አድርገሻል። እሺ ግን አሁን እንዴት ነህ? ተሽሎሃል አይደል? ይመስገን ደህና ነኝ። ተመስገን። እንኳን አንተ ብቻ ደህና ሆንክ። ያን ያህል ትልቅ ነው ማለት ነው። መቸገር አልነበረም። ኧረ እንዴ እኔማ የሆነ መታመምህን ሲነግረኝ እኮ ደንግጬ መምጣት ነው። የኔ ልጅ ሀሳብ ያዝሽ አይደለ? እስቲ ቆይ ቆንጆ ሻይ ላስፈላልሽ። አለም 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 ምን ዳረጉሽ ነው? ቆምሻልሽ አንቺ። ወይኔ በጣም ይቅርታ ይኔ ደንግጬ እኮ ነው። ተጎድተሻል እንዴ? አሁን እናቴ ተንገበገብኩ እኮ። አይዞሽ የኔ ልጅ አይዞሽ። እኔ ሆነ አድርግልሽ። እስኪ ተነሽ ልብስ በቃ የተፈጠረው ነገር አንዴ ተፈጥሯል። አለም አንቺ ራስሽን አረጋጊ። አንቺ ዝም ተከታተል። እሺ ወይኔ ልጅ። አለም ቆይ ምን ይሻልሻል? ለምንድን ነው ስራሽን ተረጋግተሽ ማሰሪ? በጣም ይቅርታ ዮብ፣ አውቄ ሳይሆን አደናቅፎኝ ነው የወደኩት። በጣም ይቅርታ እዮብ። ያንተ እንደዚህ መሆን እኮ ምንም የሚፈጥረው ነገር የለም። የተፈጠረው ነገር እንደሆነ አንዴ ተፈጥሯል። ለጥፋቷም ቢሆን ደግሞ ይቅርታ ጠይቃለች። እንዴ በምንድን ነው? በቃ አለቀ። የምርህን ነው ናውት? አው ለምን ጠየቅ? የእውነት በጣም ተሳፍራለህ። ልጅቷ ላይ እኮ ፊቷ ላይ ልደፋ ለጥቂት እኮ ነው የተረፈችው። በእውነት በጣም ይቅርታ ዮብ፣ አስቤው እኮ አይደለም። አሁን በቃ አልፏል። አለም አንቺ ወደ ውስጥ ግቢና ስራሽን ስሪ። አውቀሽ እንዳላደረግሽ እኔም እሱን በደንብ እናውቃለን። አንቺ ቁሚ። ወዴት ነው የምትሄጂው? እዮብ ምን እየሆንክ ነው? ይኸውልህ ናውድ፣ ይሄ ነገር አንተ የሚመለከት ጉዳይ አይደለም። እሺ ደግሞ በፍጹም እንዳታቋረጠኝ። እሺ ቆይ ምን ልትላት ነው? ይኸውልሽ አለ እኔ አንቺ ነገር በጣም ስልችት ብሎኛል። ከዚህ በኋላ እዚህ ቤት ስትኖሪ ስነ ስርዓትሽን ይዘሽ ትኖሪያለሽ። አለበለዚያ ግን ምን ማድረግ እንደምችል መገመት ራሱ ይከብድሻል። እሺ ግን ምን መሰለህ ዮብ፣ በቃ ይበቃሻል። እኔ ከዚህ በኋላ ከአንቺ ጋር የማወራበትም ጉልበቱም አቁምም የለኝም። እሺ ትሰምኛለሽ? በተቻለሽ አቅም እኔ ላለማናደድ ሞክሪ። እሺ በጣም ይቅርታ። የምርህን ነው ግን እዮብ? ምኑ? ቆይ ምንም ላልሆነች ልጅ ይህን ያህል መናደድና መንገብገብ ነበረብህ? ቆይ ናውድ አልገባኝም። ቆይ ከዚች ልጅ ጋር ያለ ግንኙነት ምንድን ነው? ግልጽ ልታደርግልኝ ትችላለህ? እኔ ምን ሊኖረኝ ይችላል? ይቅርታ በቃሽ። እኔ መልስልኛ። ምን ሊኖረኝ ይችላል? ናውድ ግን ታውቋል። ለዚች ልጅ እኮ ሽንጥን ገትረህ የተከራከርክላት እኮ ነው ያለው። ካልታወቀ ግን ልንገር፣ በጣም ጥብቅና እየቆምክላት ነው ያለው። እኔ ለማንም ጥብቅና እየቆምኩ አይደለም። ምንድነው? ሆን ተብሎ የተፈጠረ ነገር አይደለም እንዴ? ምን ይሄን ያህል ደግሞ የሚያስቆጣ ነገር ምን ተናገሩ? ናውድ አፍቅራት ከሆነ ለምን በቀጥታ አትናገራትም? ደግሞ ከዚህ በኋላ እኔም ሆነ እማዬ ከዚች ልጅ ጋር ስናወራ ጣልቃ እንዳትገባሽ። ጨርሻለሁ። ምን አደረኩ? ማሚ በእግዚአብሔር የኔ ልጅ አሁን እኮ የቀባሁሽ ክሬም ቶሎ ነው የሚያሽልሽ። እሺ በጣም ነው የማመሰግነው። እንዴ ምን አድርጌልሽ ነው የምታመሰግኘኝ? ኧረ ቢሆንም ማመስገን አለብኝ። አንቺ እንደው ቤተሰቦችሽ በስነ ስርዓት ነው ያሳደጉሽ። በየደቂቃው በቃ አመሰግናለሁ ነው የምትይው። ይኸውልሽ ደግሞ ልብስሽን ቆንጆ አድርጋ እንድታጥብልሽ ሰጥቻለሁ። እሺ ነው እናቴ ያስቸገርኩ አይደል? ግን እንደውም ይደርቃል መሰለኝ። እንዴ ታዲያ ምን ችግር አለ? እኔ ቆንጆ ልብሶች አሉኝ። አንዱን መርጠሽ ትለብሻለሽ። ኧረ አያስፈልግም። ካልሆነ እስኪደርቅ
እዚህ ማደርም እችላለሁ እንዴ? ይሄማ የተቀደሰ ሀሳብ አይደል እንዴ? አሁን ቤተሰቦቼ የሚሉም ለለቅሶ ወደ ክፍለ ሀገር ስለሄዱ እዚሁ ከእናንተ ጋር ማደር እችላለሁ። ሳይ በቃ ይኸውልሽ፣ እንደውም ስንጫወት እናድራለን። በቃ ይኸውልሽ፣ ለልጅቷ አልጋሽን የምታስተካክልልሽ ልንገራት። ሳይ ችግር የለውም። አልጋሽን እንድትነጥፍልሽ ልንገርሽ። እኔ ስጀምር ከናውድ ጋር ነው ማድረው። አያት ነው ማረግሽ። ናውድ አጠራኝም ነበር እንደምትፈልገው ነገር ካለ? አይ እንዲሁ በረንዳው ናፍቆኝ ሊው ብዬ ነው የመጣሁት። ትቀልድብኛለህ አለምዬ። በቅድሙ ነገር አትዘኝ እሺ። ልጅቷ ትንሽ ማካበድ ስለምትወድ ነው ብለህ ነው? አዎ ደግሞ አጋጣሚ ቢሆንም ለእኔ ደስ ነው ያለኝ። እንዴ ለምን? ልጅቷ ትንሽ ታናድድኛለች እና ብቻ ይሁን ከእብድ ነገር ይሄን ያልካዘንሽ ይበቃል። አንተ ናውድ እዚህ ምንድነው የምታደርገው? ማዬ አለም ጋር እኮ ውሃ ልጠጣ መጥቼ እና ውሃው ያለው አለም ጉያ ውስጥ ነው? ኧረ አይደለም። አንቺ ዝም በይ። አንተ ሂድ ክፍል ገብተህ ጠብቀኝ። እሺ ግን ቆይ ማዬ፣ እኔ ክፍል ገብቼ ጠበቅኩሽ። እሷ ምን ልትያት ነው? እሱን እኔ ነኝ የማውቀው። አንተ ያዘዝኩን ብቻ አድርገህ አሁን ሂድና ክፍል ግባ። እማዬ አሁን ምን ልትያት እንደሆነ እኮ ገብቶኛል። በእኔና እሷ መካከል ምንም አልተፈጠረም። ናውድ እኔ የምልህን ለምን አሰማኝም? የምልህን ነገር ብቻ አድርግ። ወደ ክፍል ገብተህ ጠብቀኝ። እሺ እማዬ፣ ግን አንቺ ምን እንድትሰሚኝ ይፈልጋል? ምንድነው እባክህ? እስኪ ልስማህ። የዓለም ጥፋት አይደለም እማ፣ የኔ ጥፋት ነው። እማ በእናትሽ እሷን አትናገሪያት። ሂድ ብያለሁ ናውድ። እሺ እቲ አንቺ እንደምታስቢው አይደለም። ትሰሚኛለሽ አለም? እኔ ያንቺ ነገር ሰልችቶኛል፣ ምርር ብሎኛል። ያንቺ ነገር ምን እንደማደርግሽ እንኳን አላውቅም። እባክሽን ናውድ፣ ምን ለማድረግ እየሞከርክ እንደሆነ ልታስረዳኝ ትችላለህ? አልገባኝም እማዬ፣ ምን አደረኩ? እንዴ ናውድ፣ ምን ትዕግስት! ጭራሽ መልሶ እኔን ይጠይቀኛል እንዴ? አንተ ልጅ እየቀለድክብኝ ነው እንዴ? እማዬ እኔ እየቀለድኩኝ አይደለም። ለምን እንደዚህ እየተናደድሽ እንዳለ ራሱ ምንም ግልጽ አልሆነልኝም። አሳምሮ ገብተዋል ለምን እንደተናደድኩና ምን እንዳጠፋ። ቆይማ ልጅሽ ላይ ያለሽ እምነት ይሄን ያለው ማለት ነው? ይኸውልህ እኔ ልጅ ይሄ አንተን የማመንና ያለማመን ጉዳይ ሳይሆን እኔ ማላምናት ያችን መናጤ ነው። ቆይ ለምንድን ነው እሷን የማታምኑት? ይኸውልህ እኔ ልጅ እንደዚህ አይነት ሴቶች እኮ ምን ማድረግ እንደሚችሉ እኔ ጠንቅቄ ያውቃለሁ። መጀመሪያ ይኸውልህ ተለሳልሰው ይገቡና ምን ሊያደርጉ እንደሚችሉ አንተ አይገባ። እማዬ ምንም አንቺ አካብደሽ ነው እንጂ እኮ ምንም እንደዛ የሚያስብል ነገር እኮ አይደለም። አውራንና በቃ ዝም ብዬ ነው ያቀፍኳት። እንዴ ኧረ እባክህ እውነትህን ነው ግን? አለም እንደው እንደዚህ ብቻ የምታስብ ይመስላል አንተ? እማዬ እሷም ይሄንን ብቻ ነው የምታስበው፣ ሌላ ምንም አታስብም። አየህ አንተ እንደዚህ የምትናገረው እኮ የዋህነት ነው። እሷ ግን የልቧን እያደረገች ነው ያለችው። አየህ የኔ ልጅ እሷ በባሌም በቦሌም ብላ እንደምንም ብላ አንድ ቀን ታሳስትና ይኸውልህ አርግዣለሁ ትላለች። ከዛ በኋላ አግባኝ ጠቅልለኝ ትላለች። ምን ታመጣለህ? እማዬ ይህ ሁሉ ነገር ለእኔ አስበሽ እንደምትናገር ይገባኛል። ግን ማወቅ ያለብሽ ነገር እኔ ምን ማድረግ እንዳለብኝ ጠንቅቄ ማቅሶ ነው። በቃ እሺ ልጅ ይኸውልህ ለእኔ ለእናትህ ስትል ከዚች ልጅ ጋር ያለህን ነገር በቃ እስኪ ታውልኝ እባክህ። እሺ እማዬ በቃ እሺ የኔ ልጅ አሁን ትንሽ እረፍት አድርግና ማታ ቡናችንን አፍልተን ከእንግዳችን ጋር አብረን እንጫወታለን። አልገባኝም። የምን እንግዳ ነው? ይኸውልህ ሀዊ እኮ ልብሷም ስላልደረቀ እኛ ጋር እኮ እንድታደር እኔም ነግሬያታለሁ። ቆይ ለምንድን ነው ደግሞ እሷ እዚህ የምታድረው? ምንድን ነው እሱ እየነገርኩህ አይደል እንዴ? በቃ ልብሷ አልደረቀም እንዴ እማዬ፣ እንደዚህ የሚባል ነገር የለም። ትውጣና እኔ እሸኛታለሁ። እንዴ አብዷል እንዴ ልጅ? ምን እያልከኝ ነው? የምን መሄድ መሸኘት ምናምን ነው? በቃ አትሄድም ብያለሁ፣ አትሄድም። እማዬ ለምንድን ነው ድርቅ የምትይው? ማደር የለባትም። ካልሆነ እንኳን በቃ ወይ አንቺን ልብስ ለብሳ ትሄዳለች። አንተ ምን በወጣት ይችን የመሰለች ቆንጅዬ ዘናጭ ልጅ የኔን የአሮጊት ልብስ ለብሳ የምትሄደው? እማዬ ድርቅ አትበይ እባክሽን። እንዴ በቃ አይሆንም አልኩ አይሆንም። ምንድነው እሱ ለአንድ ቀን ብታደር አለማ ይደበላለቅ። እሺ እማዬ ግን ለአንድ ቀን ብቻ። ከዚህ በኋላ ግን እንደዚህ ነገር እንዳይደገም። እንደፈለግ
አጀሪት የማንን ልብስ ለብሰሽ ነው እንደዚህ ያማረብሽ? ያክስትህን ነው አታይም? እንዳሮጊት ምስኪ አንቺ ምንድነው የምትቀባጥሪው? አክስቴ ናት አሮጊት? እንጂ ከዚህ በኋላ ወጣት ናቸው አትለኝም? አዊ እኔ በአክስቴ ቀላላቅም። እሺ ሁለተኛ እንደዚህ አይነት ሰባት አልፈልግም። እሺ ሆነ ለበቃዊ ልቁም እንድትፈጠር ገበት የምሬ ነው ሀዊ፣ እየቀለድኩ አይደለም። እሺ እኔም ሆነ ናውድ በአክስቴ ቀላል ናቅም። እሺ ቁም ነገር ከማሰብሽ በፊት አክስቴ እንድታከብራ ይፈልጋለሁ። እሺ አልኩህ እንዴ? እንደሱ ይሻልሻል። ገምት እስኪ እንድትፈጠር። ምን ተፈጠረ? አንተ ደግሞ ገምት አልኩህ አይደል? እንዴ ምንድን ነው የምትለው? ምንም መገመት አያስፈልግም። ቀጥታ የተፈጠረውን ብቻ ነገር እዚህ ላድር የምሬ ነው። ምን ነው ደነገጥክ እንዴ? እንዴት አልደነግጥም? በዚህ ልክ ትፈጥኛለሽ ብዬ አላሰብኩም ነበር። እንደውም አክስታን ፈርቻት እንጂ እኔ ሀዊ እንደ ፍጥነቴ ቢሆን እስካሁን አድርሽ ይለት ለሽምግልና ወደስ እያልኩ ነበር። ይች አንቺ ደግሞ አበዛሽው። ከዚህ በላይ ፍጥነቴን የማሳይበት ነገር የለም። አንተንም በቶሎ ቦታ እና ምን ለማድረግ አሰብሽ? እሱን እኮ ነው አንተን ለማክረህ የመጣሁት። እሺ ምን ልርዳሽ? ምን መሰለህ ዛሬ እዚህ ማዳሌን ተጠቅሜ አበሬው ባድር ማለቴ ባሳስተው፣ ግን ደግሞ ግራ የገባኝ ነገር በየሄድኩበት ካገኘሁት ወንድ ጋር መጋደም አይነት ሴት አድርጎ ያስበኝ ይሆን? ይሄ ግራ ገባኝ። ምን ላድርግ? ይኸውልሽ ሀዊ፣ እንደዚህ አይነት ነገር ለማድረግ በፍጹም እንዳታስቢ። ማለት አንደኛ ነገር ናኦድ ስሜቱ እንዳዘዘው የሚመራ ሰው አይደለም። ምን ማድረግና ምን ማድረግ እንደሌለበት በደንብ ጠንቅቆ የሚያውቅ ልጅ ነው። ማለትማ ትዝብት ነው ትርፉ። ከአንቺ ጋር መቼም ቢሆን አይተኛም። ይኸውልሽ አርፈሽ እየቀረብሽው ብቻ ከሱ ጋር እንድትሆኝ ነው ፈልጉ። አይሳሳትም ስትል ወንድ አይደል እንዴ እሱ? አንቺ እንደምታውቃቸው ወንዶች አይደለም ናኦድ፣ በጣም ለየት ያለ ወንድ ነው። ስለዚህ ተጠንቀቂ። እሱን እንኳን እንደው እኔ እኮ ነኝ ልጅቷ ሀዊ ነው የሚሉት። የትኛውም ወንድ ሌላ ይታያል። ታስታውሻለሽ ሀዊ፣ ያኔ ተማሪ በነበርኩበት ሰዓት ለናኦድ ያለሽን ፍቅር በደንብ አውቅ ነበር። የእሱን ትኩረት ለማግኘት ብዙ ነገር ስታደርጊ በደንብ አውቃለሁ። እናማ ይኸውልሽ አንቺ እንደምታውቂያቸው ወንዶች አይደለም እሱ። እንደ ሌሎች ወንዶች ቢሆን ኖሮ የሚፈልገውን ነገር አድርጎ ዞር ማለት ይችል ነበር። ስለዚህ የምታደርጊውን ነገር በጥንቃቄ መሆን አለበት። እሱስ ልክ ብለሃል። እሺ በቃ ከዚህ በላይ እዚህ መቆየት የለብሽም። እሺ ከዚህ ውጭ እሱስ ልክ ነው። በቃ በኋላ እናወራለን። አንቺ የት ነው የምትሄጂው? ምን ያደረግሽ ነበር? እንትን ላጸዳ። ምን ነው የምታጸጂው? ወይ ወለሉ ማለት በቃ አሁን ኪችን ላጸዳ። ዝም ብለን ራስሽ ነው የምታጸጂው? ምንድነው? ምን ተፈጥሮ ነው የምትጨቃጨቁት? ስማየው እዚህ ቤት ሊሚት የሚባል ነገር የላችሁ እንዴ? ለሰራተኛችሁ ሁሉንም ነገር ነው የምትነግሯት? አልገባኝም። ምን ለማለት ፈልገሽ ነው? እኔ አለ ምንድነው የሚያርበተበትሽ? የተጠየቅሽው ነሽ። ይልክየው እኔ ዝም በይ። ሲጀመር ሰራተኛችሁ መንሿኳክ ላይ እንጂ ማውራት ላይ ብዙም አትመስለኝም። የተፈጠረውን እኔ እነግርሃለሁ። እዚህ ስር ተደብቃ የምናወራውን ነገር ስትሰማ ነበር። ሾካካ። እኔ በቃ ሂጂ ወደ ስራሽ ሂጂ። በጣም ይቅርታ። ስማ በቃ ዝም ነው የምትላት? ምን እንድላት ነው የምትፈልጊው? ምን አቅልሃለሁ? ወይ በጥፊ አትላትም ወይ አትረግጣትም? አዊ ልጅቷ ቀላል ልጅ አይደለችም። ዝቅ አድርገሽ እንዳታስቢያት። በጣም መጠንቀቅ አለብን። እሺ ግን ምንድን ነው እሱ እንደዚህ የገረጨን ስር የሚያልከሰክሰው? ይኸውልሽ እሱ ለራሱ ነገር ይውሽ። ይልቅ አንቺ በጣም መጠንቀቅ አለብሽ። ደግሞ ይህን ባህሪሽን አስተካክል። ነግሬሻለሁ። ይህን ባህሪ ነው የምትለው? ይህ ችኩል ችኩል የሚያደርግሽ ባህሪ ነው። አቤት። ምን ልታዘዝ? ምን የምትታዘዥው ነገር የለም። ቤቱን እያየሁት ነው። ከሆነሽ እንደማይሽ ከሆነ እንደ ጅብራ ግትር ብለሽ ቆመሻል። ማን የቤቱን ስራ የሚሰራው? አልገባኝም። ደግሞ የምን የሚሉት ጥያቄ ነው? አልገባሽም? ምኑን ያልገባሽ? አዎ ጥያቄሽ ግልጽ አልሆነልኝም። ለምን ቆምሽ? እንደማይሽ ከሆነ ፍሪጅ ውስጥ ሆኖ ትፈሻል። የረባ ስራ አሰሪኝ ዞር ዞር አትይ። አሁን ምንም ስራ የለኝም። ለጊዜው ስለጨረስኩ ነው። በጣም ጥሩ። የምትፈልጊ ነገር ካለ ደግሞ እኔ ጠይቄ እሰጥሻለሁ።
ሰራተኛ አይደልሽ እንዴ? ማዘዝ እንደምችል እኮ ጠንቅቄ አውቃለሁ። ስራሽ ምን ነው? እሺ እዚህ ሁሉ ክርክር ውስጥ ከምንገባ ለምን እንደተማርና እንደዘመነ ሰው አናወራ? ቀለል አድርገን ምን ነው ፈታው አልገባኝም። ይኸውልሽ ስሚ፣ እዚህ ጋር ቆሜ ከአንቺ ጋር ጊዜን አላቃጥልም። እኔ የምፈልገው ነገር አንቺ ጋር አለ፣ አንቺ የምትፈልጊው ነገር ደግሞ እኔ ጋር አለ። ስለዚህ ተነጋግረን እንመላለስ። ይቅርታ ግን ምን ለማለት እየሞከርሽ እንደሆነ አልገባኝም። ደሞዝሽ ስንት ነው? አልገባኝም። ደግሞ ምን አይነት ጥያቄ ነው? ለምን ትቀባጥሪያለሽ? በቀጥታ የተጠየቁሽን ነገር አትመልሽም? ይቅርታ ግን ደሞዝ መናገር አልፈልግም። ታዩ መናገር አይጠበቅብሽም። ከ2 እና ከ3 ሺህ ብር በላይ አይሆንም። እኔ ደግሞ በምላሹ የ3 ዓመት እንጀራሽን ሰጥሻለሁ። ይሄን አይንሽን ከናውለት አንሻለሽ ማለት ነው። አዎ ምን ነው ገረመሽ? ፊት ለፊት በቀጥታ አክብሬ ስለጠየቅኩሽ ነው። ኧረ አይደለም፣ እንደዛ ለማለት ፈልጌ አይደለም። ግን አንቺ ያልሽው ነገር ፈጽሞ ከኔ ጋር የሚገናኝ አይደለም። ምን ማለት ነው አይገናኝም ማለት? ቆይ የተነጋገርነው ነገር ግልጽ መሰለኝ። አንቺ እንደምታስቢው እኔና ናኦድ የተለየ ግንኙነት የለም። ክፉነትሽ በቃሽ። ስሚኞች ነገር ልንገርሽ፣ ክብር ካልወደደልሽ ማለት ነው ምን እንደማደርግ በግልጽ አሳይሻለሁ። ሳይስ መስራት ሽሎች ተቀመጭ ወደቅ። ቆይ ምንድነው ይቺ ሴት እኔ እንዴት እንደዚህ ልትለኝ ቻለች? ወይኔ አምላኬ፣ እውነት እንዳለችው ናኦድ እኔ እንደማፈቅረው እሱም ያፈቅረኛል ማለት ነው። እንዴ አክስቴ ምንድን ነው? ምን ተፈጥሮ ነው ውጪ ጠራሽ? ይኸውልህ የኔ ልጅ አሁን እኔ እናንተ የምናወራው ኖሬ ማንም ሰው እንዲሰማ አልፈልግም። እሺ ምንድን ነው? የተፈጠረ ችግር አለ? አዎ በቃ ነው የወንድምህ ነገር ምንም አላማረኝም። አልገባኝም። አላማረኝም ማለት? ቆይ አክስቴ ምን ተፈጥሮ ነው? ይኸውልህ የኔ ልጅ እኔ ይሄ ወንድምህ ምንም ሁኔታው አላማረኝም። ከዛች ከሰራተኛ ጋር የሆነ ነገር ሳይጀምር አይቀር። ምን አልሽኝ አክስቴ? አዎ የኔ ልጅ ፍቅር ሳይዘው የቀረ አይመስለኝም። ወይ አንቺም ደረሽበት? እኔ እኮ አክስቴ እንዴት እንደምነግርሽ እኮ ግራ ገብቶኝ ነበር። በሁለቱም መካከል የሆነ ግንኙነት እንዳለ ጠርጥሬ ነበር። እንዴ አንተም ጠርጥረህ ነው ወይስ የምታውቀው ነገር ነበር? ምን ማወቅ ያስፈልገኛል አክስቴ? ነገረ ስራቸው እኮ ያስታውቃል። በመካከላቸው የሆነ ግንኙነት እንዳለ በደንብ ያስታውቃል እኮ። እርግጠኛ ነህ? ምንም የምታውቀው ነገር የለም? አክስቴሞች እንዴ ቆይ አክስቴ አንቺ እንዴት ለዋሽሽ እችላለሁ? ያው ዝም ብዬ በመካከላቸው የሆነ ግንኙነት እንዳለ እኮ ጠርጥሬ ብቻ እኮ ነው። እንደሱ ከሆነ መልካም ነው። ይኸውልህ አሁን ግን እሷን ላባረራት አስቤያለሁ። ምን አክስቴ? ምን ነው ደነገጥክ? ኧረ አልደነገጥኩም አክስቴ። ለምን ደነግጣለሁ? ማለቴ በድንገት እኮ ይሄን ውሳኔ ስለወሰንሽ እኮ ነው። ይኸውልህ ከዚህ የተሻለ ቆንጆ ሀሳብ የለም። በቃ አሁን ባይሆን ምን እናደርጋለን መሰለህ? እሷን እንደማባረራት እሱ ማወቅ የለበትም። እንዴ እንዴት? አሁንም ማድረገው ምን መሰለህ? በራሷ ጊዜ ስልክ ተደወለልኝ ብላ የሆነ ቤተሰብ ሞተ ወይ አባቴ ታመመ ምናምን ብላ ልጅ የፊት እንድትዋሽ አደርጋታለሁ። ከዛ በኋላ ደግሞ አንተ በጠዋት ወስደህ እዛ ደላላ ቤት ታስቀምጠልኛለሽ። እሺ ችግር የለውም አክስቴ። ግን ናኦድ በዚህ ሀሳብ የሚስማማ ይመስልሻል? እንዴ እሱማ ሊፈጥር የሚችለውን ነገር አንተ ታውቃለህ። እኔ ብቻ በራሷ ጊዜ በተፈልገው መንገድ ከዚህ ቤት እንድትሄድልኝ ነው የምፈልገው። በጣም ደስ የሚል ሀሳብ ነው አክስቴ። ይህንን ልነግርህ ነበር የጠራሁ። በቃ ልክ ብለሻል። እሺ እኔ ልጅ አለም እዚህ ነሽ እንዴ? አዎ እትዬ፣ ምነው ፈለጉ እንዴ? አዎ ለአንድ ጥብቅ ጉዳይ ፈልግሽ ነበር። ምንድን ነው እሱ እትዬ? አይዞሽ በሰላም ነው የፈለግኩሽ። እሺ ለምንድን ነው የፈለግሽኝ? ይኸውልሽ አለም ምን መሰለሽ፣ እንግዲህ ለብዙ አመታት አንቺ እዚህ ቤት ኖረሻል አይደል? አዎ እትዬ። ይኸውልሽ እንግዲህ በሰው መካከል አለመግባባትና ግጭት ይፈጠራል። አዎ ልክ ነው። ይኸውልሽ እኔ ከአንቺ ጋር መጣላትም ሆነ መጋጨት አልፈልግም። ብቻ አንቺ አንድ ነገር እንድትተባበረኝ ይፈልጋለሁ። ምንድን ነው እሱ እትዬ? ምንም አልገባኝም። ቆይ አንቺ ምንድን ነው የምተባበርሽ? ይኸውልሽ አሁን አንቺ የምታደርጊልኝ ከገጠር ተደውሎልሽ የሆነ ቤተሰብ እንደታመመ እና መሄድ እንዳለብሽ አስመስለሽ ከዚህ ቤት ልትወጪ እፈልጋለሁ። ምን? አዎ ይሄንን በማድረግ እንድትተባበረኝ ነው የምፈልገው። ቆይ አልገባኝም እትዬ።
ምን አጥፍቼ ነው ቆይ እንደዚህ እንዲሆን የፈለግሽው? አይ ኧረ እኔ ምንም ምክንያት የለኝም። እና ታዲያ ምንም ሳላጠፋ ያለ ምንም ምክንያት ነው እኔን ለማባረር የፈለግሽው? አለም እኔ ሴት ስለሆንኩና ሰው ስለማልንቅ ነው እንደዚህ በሰላማዊ መንገድ ማናገርሽ። ቢያንስ የምወጣበትን ምክንያት ባውቅ በጣም ደስ ይለኝ ነበር። እንዴ ቤቱ እኮ የኔ ነው። የፈለኩትን ነገር የማድረግ መብት አለኝ። ሚሊዮን ፊልም ፕሮዳክሽን